ማለት ነው? ቅዱስ ሚካኤል ይቆምልን። ዘመኑ የንስሐ እንዲሆን የተጨመረልን ዕድሜ እግዚአብሔር የሚሸት መዓዛ፣ ሰማይ የሚሸት መዓዛ፣ ዕጣን የሚሸት መዓዛ ያለው እንዲሆን መዝሙር እንድንሸት ዘመናችን ላይ እግዚአብሔር ይጨመርበት። የቅዱስ ሚካኤል ጠበቃነት፣ የእመቤታችን አማላጅነት፣ የቅዱሳን ጸሎት አይለየን። ስለዚህ ክርስቲያኖች የትኛው ጋር ልቆም ብለው ማሰብ አለባቸው። እግዚአብሔር የመረጠው ሰው ነው። ሙሴ ሕዝቡን ሰብስቦ በአንድ ትልቅ መድረክ ላይ ይቆምና ዛሬዮ እግዚአብሔር ይምጻሐቤ፣ እግዚአብሔር የመረጠው በእግዚአብሔር የተወደደ ወደ እኔ ይምጣ፣ እግዚአብሔርንም የወደደ ከዓለም ይልቅ መንፈሳዊነትን የመረጠ ከስጋዊነት ይልቅ መንፈሳዊነትን የመረጠ መዝሙር የመረጠ ስግደት፣ ንስሐ፣ ጾም፣ ጸሎት የመረጠ ወደ እኔ ይምጣ አለ። ቅዱሳኑ እንዲህ ነው የሚጠሩን። አሁን የቅዱስ ሚካኤል የመስከረም 12 የመጀመሪያው ቀን ጥሪ ዛሬዮ እግዚአብሔር ይምጻሐቤ የሚል ነው። በእኔ ስም በታነጸው መቅደስ እግዚአብሔር የመረጠው ይምጣና የክርስቶስን ሥጋና ደም ይመገብ። እግዚአብሔር የሰማይ መና ማዕድ ቆራሾች ሁላችንን የሚያደርገን። ታሪኩ እንደዚህ ነው። እስራኤል በግብፅ የተንከራተቱበት የመከራ ዘመናቸው በብዙ ጾም ጸሎት፣ በብዙ ሰቆቃ፣ በብዙ ስቃይና መከራ እግዚአብሔር ቸር ስለሆነ መሐሪ ስለሆነ ይቅር ባይ ስለሆነ ደጉን ሙሴ እረኛውን ሙሴ ከኮሬብ ጠርቶ ግብፅን አድቅቆ ኤርትራን አሻግሮ ነፃ አወጣቸው። ከዚያ በኋላ በመንገዳቸው ላይ ሲሄዱ የኖሩበት ግብፅ የተከተላቸው ውስጣቸው ነበረ። ከነዓን መግባት ብቻውን ላያጸድቅ ይችላል። ምክንያቱም ወደ ከነዓን ለመግባት ኤርትራን መሻገር ብቻ ላያጸድቅ ይችላል። ከነዓን መግባት ያስፈልጋል። ስለዚህ ልጅነት ማግኘት መጠመቅ ብቻውን ከአዳም ጀምሮ የመጣውን በደላችንን ቢደመስስልንም የእግዚአብሔር ልጆች ቢያደርገንም የገነት ወራሶች፣ የክብሩ ቀዳሾች፣ የመንግሥተ ሰማያት ባለቤቶች ግን ብቻውን አያደርገንም። ምክንያቱም መግባት አለብን። መንግሥተ ሰማያት የሚያስገባ በልጅነት ውስጥ እንደገና የመኖር በነፃነት ልንኖር ይላል። ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ ዳግመኛም በባርነት እንዳትያዙ። ግብፅን እያሰቡ ከነዓን መግባት አይቻልም። ሲኦልን እያሰቡ ገነት መግባት አይቻልም። ገሃነመ እሳታዊ ሕይወት እየኖሩ የመንግሥተ ሰማያት ዜጋ መሆን አይቻልም። በምላስ አይጸደቅማ። የሚጸደቀው በሕይወት ነው። ክርስትና የሚጣፍጠው ሲተርኩት ብቻ አይደለም፣ ሲኖሩት ነው የበለጠ በውስጣችን የሚዋሃደው። ጣዕሙ ወታዕምሩ ከመሄድ እግዚአብሔር እኮ ነው። እግዚአብሔር ቸር እንደሆነ ቀምሳችሁት ያን ጊዜ ታውቁታላችሁ። መጽሐፍ ነው የሚለው። መዝሙረኛው ዳዊት ይተአየን መልአከ እግዚአብሔር አውዶሙ፣ የእግዚአብሔር መልአክ አለ ለእለ ይፈርህዎ ወያድኅኖሙ፣ እግዚአብሔርን በሚፈሩ ሰዎች ዙሪያ ሰፍሮ ያድናቸዋል አለ ሚካኤል። ከዚያ በኋላ ምንድን ነው ያለው? እግዚአብሔር ቸር እንደሆነ ቀምሳችሁ እዩ። በማን? በቅዱስ ሚካኤል ተመርታችሁ እንደ እስራኤላውያን በረሃውን አቋርጧችሁ፣ በቅዱስ ገብርኤል ብስራቱን ሰምታችሁ፣ በቅዱስ ሩፋኤል ጸበሉን ጠጥታችሁ፣ አጻዌ ሆህት ነውና የገነት በር ተከፍቶላችሁ፣ ጥብቅናው ተቁሞላችሁ፣ ተክለ ሃይማኖታዊ ሕይወት ኖራችሁ፣ ገብረ መንፈስ ቅዱሳዊ ምናኔን ሞክራችሁ እግዚአብሔር ተጨምሮበት የእግዚአብሔርን ቸርነት ቅመሱት። በጾም በጸሎት በመጠቃት በመገፋት በእውነት ተዋህዳዊ ቁመና በመገፋት ውስጥ የእግዚአብሔርን ቸርነት እየቀመስን ነው የምንኖረው። ስለ ስሜ የተጣላችሁ ትሆናላችሁ ለመጽሐፍ አይደል? በቃ ማን ነው የሚጠላው? ኢትዮጵያ ውስጥ መከራ እየተቀበለ ያለው ማን ነው? የሚገፋው ማን ነው? ማን ነው ከፍተኛ አደጋ የሚደርስበት? ቤተክርስቲያኗ ኦርቶዶክስ ተዋሕዶ ብቻ ነው። መጥቶ ቋንቋዋ ላይ እንኳን እኮ መዝመት ጀምረዋል። ያልተኬደ ዘመቻ የለም። እማንቱ ሰይታጎላው አንተ ሰቴ ይሄ ሁሉ ያልፍና ደግሞ ታሪክ ሆኖ ይነገራል። እግዚአብሔር የተመሰገነ ይሁን። ሁሉ ያልፋል በጊዜው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች አሁን የእግዚአብሔር ሰው ያልፋል። ይሄ ሁሉ ግርግር ስቦ ካስቀረን ግን ዋጋ የለንም። ስለዚህ እስራኤል ከብዙ ባርነት፣ ከብዙ መከራ፣ ከብዙ ሰቆቃ ከወጡ በኋላ መና እየበሉ የሚኖሩበት የሚጓዙበት በረሃው እንዳይሰለቻቸው፣ የግብፅ ሐሳብ ከውስጣቸው እንዲወጣ፣ አምልኮ ጣዖት እንዳይሰለጥንባቸው እግዚአብሔር ሊታደጋቸው ፈለገ። ስለዚህ ታቦት ያስፈልጋቸው ነበረ። እሱ አድሮበት እነሱን የሚቀድስበት ቀልጦ የተሰራ ምስል
እየሰገዱ እንዳያስቸግሩ ለተጠረበ ምስል እንዳይሰግዱ ትእዛዛቱን እየሰራላቸው የተቀረጸ ምስል አትስገዱ እያለ ለነሱ ደግሞ ታቦት ያዘጋጅ ነበር። ታቦትና ጣዖት ይለያያል። እግዚአብሔር ያዘዘው ታቦት፣ ግብጾች የሚያመልኩት ጣዖት ነው። ስለዚህ ወደ ታቦት ዞረው እግዚአብሔርን እንዲያገኙት ይህን ሕግ ሰራላቸው። በዚህ መካከል ግን ሙሴ ታላቁ መሪያቸው ኢያሱን ይዞ ተራራው ላይ ሲወጣ አሮንን ይህን ሕዝብ አደራ መና ሲወርድ እየበላ ሰንበትን እያከበረ እግዚኦ እግዚኦ እያለ ይቆይ ብሎ አዞት ሄዷል። ሊቀ ካህናቱ አሮን ነው። ተራራው ጫፍ ላይ ወነበቦን ከእግዚአብሔር ጋር 570 ጊዜ ሙሴ ሲነጋገር 40 ቀን ሞላው። ሰው ከባልንጀራ ጋር እንደሚነጋገረው እግዚአብሔር ከሙሴ ጋር እንደ ጓደኛ አናገረው። እግዚአብሔር ሲወድሽ ባልንጀራ ያደርግሻል። እግዚአብሔር ሲወድህ ባልንጀራ ያደርጋል፣ ወዳጅ ያደርጋል። ወዳጅ ለኛ የቆሰለው ቁስልና የሞተው ሞት ወዳጆቼ ብሎ እንዲጠራን አድርጎታል። እየሞተልን ለሞት ዳርገ ነው ወዳጆቼ እኮ ነው የሚለው አይደል? ዘካርያስ 13 ትንቢተ ዘካርያስ 13 ላይ ቁጥር 6 የተቸነከረ እጆቹ የተወጋ ጎኑን የተበሳ እግሮቹ በደም ተለውሰው ቆስለው ቁስሉን አዩት። ይህ ሁሉ ቁስል ምንድነው ብለው ይጠይቁታል ይላል። ይሄማ በወዳጆቼ ቤት የቆሰልኩት በጣም ልብ የሚነካ ቃል እኮ ነው። በወዳጆቼ ቤት እስከ መስቀል ሞት ዳርገህ ወዳጄ ይላል። ሞቶልህ ለመገረፉ ለመደብደቡ ምራቅ እሱ ላይ ለመተፋቱ በመቃናቱን ለመመታቱ አይኑን ታስሮ ለመጎተቱ 14 ጊዜ ለመውደቁ እርጥም መስቀል ተሸክሙ በቆሰለ ተከሻው ታላቁን የቀራንዮ ተራራ መውጣቱን ይሄን ሁሉ ስለ ወዳጆቼ አደረኩት አለ። ይሄ ሁሉ ምክንያት ሆነን ወዳጅ አለን። ክብርና ምስጋና ይድረሰው። ምን አለን እኛ? የኛ ቁመና ከእግዚአብሔር የፍቅር ስጦታ ጋር ሲነጻጸር ኢምንት ነው። የተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር ፍቅር ነው የሚለው ቃል 3 ፊደል ብቻ አይደለም። ፍቅር የሚለው ቃል እኛ እየኖርነው እንዳለው አይነት ኑሮ አይደለም። በፍቅር ትንታኔ እግዚአብሔር ለኛ ሁሉንም ነው። ለሚወደው ይሄን ያህል ይቀርባል። ሙሴን ወዶት ነበርና ያውም በዘመነ ጥንተ አብሶ በዚያ ዘመን ገና አዳም ወድቆ የአዳም ልጆች ሁሉ ሲሞቱ ሲኦል በሚገቡበት ጊዜ ሙሴን ግን ይወደው ነበረ። ባሪያዬ ሙሴ በመካከላችሁ ነብይ ቢኖር በራእይ ነው የምገለጥለት ወይንም በህልም በራእይ አናግረዋለሁ። ሙሴ እንደዚህ እኮ አይደለም አላቸው። ከኔ ጋር ፊት ለፊት ይነጋገራል። ሙሴ የእግዚአብሔርን ፊት ያያል አለ። ክብርና ምስጋና ይድረሰው። ፊቱን ለሚወዱት የሚያሳይ እግዚአብሔር እንዲህ ድረስ እግዚአብሔር ሙሴን ወዶታል። የእግዚአብሔርን ፊት ያያል ሙሴ። እግዚአብሔርን የሚያይ ማን አለ? ለእግዚአብሔርስ አልቦ ዘርእዮ ነው አይደል? እግዚአብሔርን ያየው አንድስ እንኳን የለም። ሙሴ ግን የእግዚአብሔርን ፊት ያያለው ራሱ እግዚአብሔር ነው። ምክንያቱም ቸርነቱ ርኅራኄው በእግዚአብሔር በሙሴ ፊት ይመሰገን ነበር። እግዚአብሔር እንደ ፀሐይ አብርቶ ይወርድ ነበር። ድምፁን ስለሰማ በምስክሩ ታቦት ፊት ቆሞ ስላናገረው የደመና አምዱን ስላየ እግዚአብሔርን ፊት አየተባለ እንደ ሙሴ አንጸባራቂ ነብይ የለም። ማን ይበልጠዋል ከእመቤታችን በቀር? እመቤታችን የሙሴን ፊት አብርቶ ተገልበብለነ ሙሴ ተሸፈንልን ይሉት ነበር እስራኤል። ያንን ታላቁን ብርሃን ድንግል ማርያም እናታችን በማኅፀኗ ይዘዋለች። ስሟ ለዘላለም የተመሰገነ ይሁን። ማንም የማይነጥቃት ክብር መጽሐፍ ቅዱስ ውስጥ አለ። ያልታደሉ ስዕሏን ስለቀደዱ እሷን የጎዱ ይመስላችኋል? እነሱ ናቸው የሚቀደዱት። አውቀውትስ ቢሆን የክብርን ጌታ ምን ባላሉት ነበር ይላል መጽሐፍ፣ ባልሰቀሉት ነበረ። የእመቤታችን ስዕል ከተወደደ ልጇ ጋር ነው። የስጋዌ ስዕል ነው። ስዕል አድኅኖ ነው። የስዕሉ መቀደድ አይደለም እኛን የሚያሳዝነን። ይሄንን ያደረጉና ያስደረጉ አስተባባሪዎች ተቀደው መቅረታቸው ነው የሚያሳዝነን። ከእግዚአብሔር እቅፍ ተገንጥለው መቅረታቸው። በየትኛውም መንገድ ክፋት የሚያጸድቅበት ምድር ላይ አይደለም ያለ ነው። የትኛውም ሃይማኖት ቢሆን ይህን ደግ አደረግክ አይለውም። የክፋት አምላክ የለም አለ እንዴ? የሚያመልኩት ክርስቶስን ከሆነ እኮ እናቲቱ ናት። የእናቱን እንደዚህ ምራቅ ተፍተውባት ልጁ ጎሽ እናቴን እንዲያረግሽ የሚል መሰላቸው። ሃይማኖት ድራማ ሲሆን ሰይጣን ልብን ይሰውራል። ዲያብሎስ ከማዕፀን መንጠቅ ሲጀምር ሰዎች ዝሙትን እንደ ነፃነት ያውጃሉ። ስብከቶች ተራክባዊ ወይንም በዘመኑ ቋንቋ ወሲባዊ ይሆናሉ። ነውር አደባባይ ላይ ይወጣል። ስለ ጽድቅ ማውራት በሚገባው አጭር ዘመን ውስጥ
ሰይጣን ስለ ኃጢአት እያስወራንና ኃጢአት እያሰራ ብዙዎቹን ነጥቆ ወደ ባህር ወረወራቸው። ብቻውን መጨረሻ ላይ ገሃነም እንዳይገባ የዚህ አይነት ገሃነማዊ ፍጥረታትን እያመረተ ነው። እግዚአብሔር ቤተሰቦቻችንን ይጠብቅልን። ስለዚህ እግዚአብሔር ፍቅሩ ከሚነገረው በላይ ነው። በቋንቋ የሚገለጥ አይደለም። ታጋሽ አምላክ ስለሆነ ነው አሁን ያለንበት ደረጃ እንጂ እግዚአብሔር ለሁሉ ወዳጅ ነው። ወዳጅ ነው እግዚአብሔር። ይህንን ሁሉ መከራ፣ ይህንን ሁሉ ስቃይ፣ ይህንን ሁሉ የመስቀል ሞትን ታግሶ የሞተላትን ጌታ ረስታ እሱ ያለበት እናቱ ያለችበትን ስዕል እየቀደዱ ጽድቅ አለ ብላችሁ ታስባላችሁ? በየትኛውም ሎጂክ አያዋጣም እኮ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቆፍጣና ልጆች ነው ያሏት። በየትኛውም መንገድ አይፈቀድም። እኛ እንኳን እንድንሳደብ ይፈቀዳል? ንገሩኝ እስኪ። አንድ ሼክ ሙስሊም ሆኖ እዚህ ቢመጣና ቢጠመቅ አሁን እዚህ ጋር ለምስክርነት የሼክ ልብስ ቢለብስ ትፈቅዱለታላችሁ? እንኳን እኛ እናንተም አትፈቅዱም። ከወጣ በኋላ ምን አስለበሰው? የለቀቀውን ማሊያ ቡድን ማሊያ እንደገና ለብሶ መውጣት እኮ በራሱ ሌላ ስራ ያስቀጣል። በዓለም ሕግ የጠላት ልብስ መልበስ ይቻላል? ንገሩኝ እስኪ። አይቻልም። ካወለቀ ነው። እኛ ቤት እንዲህ የለም። እዚህ ቤት ከፕሮቴስታንት ከመጣ ከረባቱን ያወልቃል፣ ነጠላ ይለብሳል። ያው ዩኒፎርሙ እሱ ነው ብዬ ነው፣ ይቅርታ ይደረግልኝ። ከሙስሊም ከመጣ ሂጃቡን፣ ይህንን ሼክ ኮፍያውን፣ ቆቡን፣ የእስልምና ቆቡን ያወልቃል። ምክንያቱም ያ ሃይማኖት በዚያ የተከበረ ነው፣ ራሱን የጠበቀ። እዚህ ሲመጣ ነጠላ ይለብሳል። ነበርኩ እያልን ማስታወቂያ አንሰራም እኛ። የመጣው ለራሱ ነው። ቤተ ክርስቲያን በማስታወቂያ አትበዛም። ክብርና ምስጋና ለአምላካችን ይሁን። የተመሰረተችው በክርስቶስ ደም ነው። ግን ከለቀቁ ቤተ ክርስቲያኗን ከረሷት ከ40 ዓመት በኋላ ቀሚስና ቆብ እየለበሱ ቲክቶክ ላይ የሚወጡ ሰዎች አሉ፣ ፓስተሮች። የንግድ ቦታ እንደሆነ የሚታየው ይሄ ነው። አያችሁ፣ ከ40 ዓመት በኋላ ሼክ ከተባሉ በኋላ ቀሚስና ቆብ ለብሰው ማስታወቂያ የሚሰሩ ሙስሊሞች አሉ። ንግድ ሲሆን፣ ሃይማኖት ንጽህና ሲሆን የእግዚአብሔርን ፍቅር አይቶ መቅረት ነው። እግዚአብሔር በፍቅሩ ያቆየኑላችንም። ለዚህ ግን የማንን ፊት ማየት ይፈልጋል? የእግዚአብሔርን ፊት። ሙሴ ፊቱን ያይ ነበር። ድንግል ማርያም ደግሞ ወልዳ ስመዋለች። ክብርና ምስጋና። የእግዚአብሔርን ፊት የሚያየው ሙሴ ከተራራው ከመውረዱ በፊት 40 ቀን ሞላው። ይሄ ሙሴ የት እንደሄደ አናውቅም። 40 ቀን ሞላው። ስለዚህ በፊታችን የሚሄዱ አማልክትን ስራልን። ሙሴ የት ሄደ? ወደ ግብፅ ተመለሰ እንዴ? በተራራው በኩል አቋርጦ እንደገና ፈርዖናውያን ወሰዱት እንዴ? የት ሄደ? አናውቅም። አማልክት ካልተሰሩ ሰይጣን ወደ እስራኤል ገባ። ወኢታብዎ ፍኖተ ለሰይጣን ተም ወኢታብሱ፣ ተቆጡ ኃጢአት እንዳትሰሩ፣ ለዲያብሎስ እድል ፈንታ አትስጡት ይላል መጽሐፍ። ለሰይጣን እድል መንሻ አትስጡት፣ እድል አትስጡት፣ እድል ፈንታ አትስጡት ይላል። ተም ወኢታብሱ፣ ተቆጡ ግን አትበድሉ። ምን ብትበሳጩ እንኳን እግዚኦ በሉ። የመላእክት አለቃ ቅዱስ ሚካኤል እንኳን ስሙ የተመሰገነ ይሁን፣ ገናናው መልአክ ስለ ሙሴ ሥጋ ከዲያብሎስ ጋር ተከራከረ፣ ተቆጣ፣ ግን ክፉ ቃል አልተናገረም። ምን አለው ጌታ? ንገሩኝ እንጂ ይገስጽ። ይሁዳ ላይ የተጻፈ መልእክት ነው። የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ሥጋ ነው የተከራከሩት። ቅዱሳን ከሞቱ በኋላ ያማልዳሉ አያማልዱም እያሉ ይጠይቁናል። ከዚህ በላይ መፍዘዝ እኮ የለም። ሰይጣን አይምሯችንን እንዳያደነዝዘው ይጠብቀን መድኃኔዓለም። ከሞቱ በኋላ ቅዱሳን ምንም ጥቅም የሌላቸው ከሆኑ ቅዱስ ሚካኤል ስለ ሙሴ ሥጋ ምን አከራከረው ከዲያብሎስ ጋር? ሞቷል ብሎ አይተወውም ነበር? በጣም ቀላል እኮ መንገድ ነው። ለዚህ እኮ ብዙ መማር አያስፈልግም። ስለ ሙሴ ሥጋ ሚካኤልና ዲያብሎስ ተከራከሩ። ለምን? የሙሴ ሥጋ ቅዱስ ነው፣ ቅዱስ ነው ሙሴ። እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ ለጻድቃን፣ የጻድቃንን አጥንቶቻቸውን ማን ይጠብቃል? ንገሩኝ እስቲ። እግዚአብሔር ይጠብቃል። እግዚአብሔር የመረጠው አጥንቱ ይጠበቃል። መዝሙረኛው ዳዊት ነው ያለው፣ እግዚአብሔር ያዕቅብ ኩሉ አዕጽምቲሁ ለጻድቃን፣ አዕጽምቲሆሙ ለጻድቃን፣ የጻድቃንን አጥንቶቻቸውን ይጠብቃል እግዚአብሔር። በመንገዱ ላይ አጥንቶችን ያጠናል ይላል ኢሳይያስ 18:11 ላይ። እግዚአብሔር ሁል ጊዜ ይመራሃል፣ ነፍስህን ከመልካም ነገሮች ያጠግባል፣ አጥንቶችንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ ትሆናለህ። የሚጠጣ ገነት ውሃው የማያቋርጥ ፈሳሽ ይሆናል። ሰው የእግዚአብሔር ሰው ሲሆን ክብርና ምስጋና ለስሙ ይሁን። የሚቋረጥ ቅድስና አልተሰጠንም። ምድር ላይ ታሪኩ ሰው የሚያበቃ ከሆነ ሃይማኖት ምን ይጠቅማል?
በስጋ ብቻ ከሮጥንበት ሊበቃ እኮ ነው አይደለም። ስለ ሙሴ ስጋ ተከራከሩ። ከዛ አልተቆጣም ሚካኤል። የዲያብሎስ ንግግር ዕውቀት የጎደለው ክፋት የተሞላው ተንኮል የበዛበት እንደሆነ ጥመት ያለው እንደሆነ ሲያይ ምን ብሎ ገሰጸው? እግዚአብሔር ጌታ ይገስጽህ አለው። አሁንም በክፋት መንገድ የሚመጡትን ጌታ ይገስጽልን፣ መድኃኔ ዓለም ይገስጽልን። በዚህ ልክ ነው ሙሴ፣ በዚህ ልክ የከበረ የእግዚአብሔር ሰው ነው። ሚካኤል ከሞተ በኋላ የሚከራከርለት፣ ከተቀበረ በኋላ የሚከራከርለት ነው ሙሴ። ህዝቡን እየመራ የመጣው ሙሴ ግን የት እንደሄደ አናውቅም። ጣዖት ካላመለክን አሉ እስራኤል። ሰይጣን ወደ ልቡ ሲገባ ሰው ወረተኛ ይሆናል። በዚህ ዓለም ላይ ትልቁ የሰይጣን ነገር ወረት ነው። ፍቅርን አቀዝቅዞ ጥላቻን ወልዶ መለያየትን አምጥቶ እስከ መገዳደል የሚያደርሰው ወረት ነው። መድኃኔ ዓለም ከወረት ይጠብቃል። ወረተኛው የእስራኤል ህዝብ 40 ቀን ቆያሉ። መና እያወረደ የሚመግባቸውን፣ ባህር ከፍሎ ያሻገራቸውን፣ ጠላቶቻቸውን እጁን ሲዘረጋ የሚገድልላቸውን፣ መንገዳቸውን እየጠረገ የሚመራቸውን ጠንካራውን ሙሴ፣ ክቡደ መዝራዕት የሆነውን ሙሴ፣ ብርቱውን ሙሴ፣ እጁን ዘርግቶ የሚውለውን ደከም ሲል አሮንና ኢያሱ የሚደግፉት የነበረ እስራኤል፣ ሙሴ እጁን ሲያወርድ እስራኤል ይሸነፍ ነበረ ይላል። ከጠላት ጋር ሲዋጉ በመንገድ ላይ በጉዞአቸው ላይ መሰናክል ሲገጥማቸው ሙሴ እጁን ሲዘረጋ እስራኤል ያሸንፍ ነበር። ሙሴ እጁን ሲያወርድ ደግሞ ይሸነፍ ነበር። ቅዱሳን እጃቸውን ካወረዱ እንሸነፋለን፣ ብቻችንን አንችልም። ጸሎታቸው ያስፈልገናል፣ ልመናቸው ያስፈልገናል፣ የተክለ ሃይማኖት ጸሎት ያስፈልገናል፣ የደብረ ሊባኖስ ጸበል ያስፈልገናል፣ የእቲሳ እምነት ለኛ ያስፈልገናል፣ የቅዱስ ሚካኤል ጠበቃነት ያስፈልጋል አያስፈልግም? ያስፈልገናል። ለኛ ይከራከራል። ለሙሴ ስጋ ተከራክሯል። ሚካኤል የተከራከረለት ሙሴ ሕያው ነው። ክብርና ምስጋና ለአምላካችን ይሁን። እስራኤል ግን ወረተኛውን ረሱት፣ ሙሴን ረሱት፣ መንገድ የመራቸውን ሰው ረሱት፣ ጠንካራውን ሰው። ከዚያ በኋላ ከየት እንደሄደ አናውቅም። በፊታችን የሚሄዱ አማልክት ይሰራልን አሉ። ምድረ በዳውን አቋርጠው ብዙ ተጉዘው ነበር። የሲና ተራራ ስር፣ የተቀደሰው ተራራ ስር የእሳቱ ጢስ፣ የዕጣኑ ሽታ፣ ልዩ የሆነ መዓዛ ከተራራው ላይ ይታይ ነበር። የከበረ መዓዛ እግዚአብሔር ባለበት ተራራ ላይ አለ። የእግዚአብሔር ተራራ ንጹሐን የሚገኙበት ተራራ ነው። እግዚአብሔርን የሚፈሩትን የሚያከብሩ ዘያከብሮሙ ለፈራያነ እግዚአብሔር አለ። መኑ ያድር ውስተ ጽላሎትከ ወመኑ ያጸልል ደብረ መቅደስከ። ማን ነው በቅድስና በመቅደስ የሚያድረው? ማን ነው በቅድስና ስፍራ በቸርነት ተጠልለው የሚኖር? መቅደስ ስብሐተ እግዚአብሔር እየሰማ ማን ነው? እጁ ንጹሕ ልቡ ንጹሕ የሆነ ወዘኢመሐለ በጎህሉት ለቢጹ በባልንጀራው ላይ በሐሰት ያልማለ ወዘይለቃ ወርቆ በረዴ ወርቁን በአራጣ ያላበደረ እያለ ይወርድና መዝሙር 13 ላይ ያለው ዘያከብሮሙ ለፈራህያነ እግዚአብሔር፣ እግዚአብሔርን የሚፈሩትን የሚያከብር ነው መንግሥተ ሰማያት የሚገባው። እነማን ናቸው እግዚአብሔርን የሚፈሩት? እነ ሙሴ፣ እነ ቅዱስ ሚካኤል፣ እነ ኤልያስ፣ እነ አቡነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ፣ እነ ቅድስት አርሴማ፣ እነ ቅድስት ክርስቶስ ሰምራ፣ ደጋጎቹ እናቶቻችን አባቶቻችንን እነሱን ያከበረ እግዚአብሔርን የሚፈሩትን የሚያከብር ይላል መዝሙር 14 ገብታችሁ አንብቡት። በተቀደሰው ቅድስና ስፍራ የሚቆመው በተራራው የሚጠለለው ደብረ እግዚአብሔር የተቀደሰው ተራራ ማን ነው? በቅድስና ስፍራ የሚያድረው እግዚአብሔርን ተክለ ሃይማኖትን የሚያከብር ለቅዱሳን ክብር የሚሰጥ ወለራታን ይደልወሙ ክብር የሚለውን የዳዊትን ቃል የሚፈጽም ለቅኖች ምስጋና ይገባል። ምን ይገባል? ለተክለ ሃይማኖት ምን ይገባል? ለቅዱስ ሚካኤል ምን ይገባል? ለቅዱስ ገብርኤል ምን ይገባል? ለገብረ መንፈስ ቅዱስ ምን ይገባል? ለቅዱስ ሩፋኤል ምን ይገባል? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ዘያከብሮሙ ለፈራህያነ እግዚአብሔር፣ እግዚአብሔርን የሚፈሩትን የሚያከብር በቅድስናው ተራራ ላይ ያድራል። ቅዱሳን ይህን ያክል ክብር አላቸው። ይህን የከበረ ሙሴ እስራኤል ረሱት። የሃይማኖት መዛነፍ፣ የእግዚአብሔር ሰውነት ማነስ፣ መንፈሳዊ ቁመና መዝለፍለፍ የሚመጣው ከቅዱሳን በመራቅ ነው። የተመረጠ ሕዝብ እግዚአብሔር የመረጣቸውን የሚመርጥ ያከበራቸው የሚያከብር ነው። ስለዚህ በየሚዲያው የምታዩት መዝለፍለፍ እግዚአብሔርን የማጣት ምልክት ነው። ኃጢአት ማለት ማጣት ማለት ነው። ኃጥአ ሲል አጣ ይላል። ማንን አጣ ማለት ነው? በቃ ሰው እግዚአብሔርን ሲያጣ ባዶ ነው የሚሆነው። ያለ እግዚአብሔር መኖር አይቻልም።
ሕይወት ያለ እግዚአብሔር ባዶ ናት። ስለዚህ ኃጢአት ነው፣ የኃጢአት የመንፈሳዊነት መዝለፍለፍ፣ ፍጹም ተስፋ ማጣት፣ ባጋንንት የመወረስ ምልክት ነው። ሰው እንዲህ አይነት ጸያፍ ተግባር ማድረግ፣ ወደ ተሳሳተ መንገድ መሄድ፣ ለቅዱሳን ክብርን አለመስጠት። ስለዚህ ከዚህ ለመውጣት ያስፈልጋል። መጽሐፍ ከመካከላቸው ውጡና ይላል፣ የተለያችሁ ነው። አሁን የመውጣት ዘመን የሆነ የዘመን ከምንፍቅና የመውጣት ዘመን፣ ቅዱሳንን ከመሳደብ የመውጣት ዘመን፣ ነገረ ማርያምን አለመረዳት ካለበት ዓለም የመውጣት ዘመን፣ ወደ መረዳት የመምጣት ዘመን፣ ሳሊለነ ቅድስት ወደ ማለት ዘመን ማለት ነው። የተለያችሁ ነው፣ ልዩዎቹ ነው። እግዚኦታችሁ ዝናብ የሚያወርድ መዓቱን የሚመልስ ቁጣውን በትዕግስት የሚያደርግ ይሁን። በጸሎታችሁ ዝናብ ይዝነብ፣ ፀሐይ ይውጣ። የቅዱሳን ጸሎት ይሁን ጸሎታችሁ። ይሄ ነው ይሄ ዘመን ይሁን። ይሄ የሚሆነው ሙሴያዊ የወገን ተቆርቋሪነትና መንፈሳዊ ቁመና ሲኖር ነው። ተራራው ላይ ሙሴን ሲያደርግ ከታች ያለው ሙሴ የት እንደሄደ አላውቅም ብሎ አሮንን አንቀው ያዙት ይላል። በፊታችን የሚሄዱ አማልክት ስራልን፣ እስከ መቼ እንዲህ እንኖራለን አሉ። በዚህ ጊዜ ሙሴ ገና አልመጣም ነበርና አሮን ምን አለ? ወርቆቻችሁን አምጡ፣ የሚስቶቻችሁንና የሴት ልጆቻችሁን ወርቅ አምጡ፣ የአንገታቸውን ሐብል፣ የጣቶቻቸውን ቀለበት፣ የእጆቻቸውን አምባር፣ የእግሮቻቸውን አልቦ ይዛችሁን የአንገታቸውን ማርዳ ሰብስባችሁ አምጡ አለ። ብሩንና ወርቁን ሰብስቡና አምጡ፣ ጌጦቹን። እስራኤል በጌጣቸው ስስታም ነበሩና ከግብፅ በወጡ ጊዜ የልፋታችሁ ዋጋ ነው፣ ደሞዛችሁ ነው፣ የምትችሉትን ያዙ ተብለው ይዘው የወጡት ነውና መንገድ ላይ አላመረቱ፣ ወርቅ አላነጠሩ፣ ቅርሳቸው የቀራቸው እሱ ነውና አያመጡትም ብሎ ነው አሮን ይሄን ያለው። እስከዛ ድረስ እነሱ እስከሚያመነቱ ዛሬ ነገ እያለ ሙሴ ይወርድልኛል ብሎ ነበር የጠበቀው። እንደጠበቀው አልሆነለትም። ወዲያውኑ አመጡት። ሰይጣን ክፉ ነው። አንዳንድ ጊዜ ለምግብ ስትጠይቁት ምንም የማይሰጣችሁ ሰው አለ። የጫት ካላችሁ ዘርግፎ ይሰጣችሁ። አንድ ዳቦ ለሁለት ተካፍለው የሚበሉ ጓደኛሞች ብዙም አይታዩም። አንድ ሲጋራ ለስድስት የሚያጨሱ ግን ይኖራሉ። የሚያጠፋውን በደንብ ነው የምንካፈለው እኮ። እንደው አንዳንዴ የአጫሾችን ፍቅር ይስጣችሁ ያሰኛል እኮ። በሲጋራ በኩል ሳይሆን በዳቦ በኩል ብናደርገው ቢቀየር። ሱስ ነውና ቁሯን ያጨሷታል ለስድስት እየሳቡ ተላላፊን በሽታ ቢኖር አንድ ግርጫት ቅንጥለው የጀበና የሲኒ ብለው እንደምንም ቆርጥመዋት ተወስውሰው ሌላ ፍለጋ ሄዳሉ በጋራ። በጫት አይጨከንም፣ ምን ቢወደድ በሲጋራ አይጨከንም። ለምን? ክፉ ነገር ቶሎ መዳረስ አለበታ። ሰይጣኑም ለዚህ የሚሆን ብር ያመጣል። ወርቃችሁን አምጡ ሲባል ለጣዖት ሲሆን ይሻሉ፣ ለተቸገረ ቢሆን አይሰጡም እስራኤል በፍጹም። አንዳንድ ጊዜ ቸግሮ አንዳንድ ትልልቅ ሰዎች አንዳንዴ ቸግሯቸው እንደው የድሮ ጓደኛቸው ጋር ሄደው ሊያገኙት ይችላል። እንዴ ከመጣማ አትሄድም አንድ ሁለት በልብለው ቁጭ ያደርጉታል። ሰውየው ከነጋ ያልቆረጠመውን ሰውዬ፣ ውሃ ያልጠጣውን ሰውዬ እንደው ለልጆቼ ጉሮሮ አበድረኝ ሊል ቁጭ ሲል በይሉኝታ ደረቁን ያጠጡታል። ጥይት የሆነውን መጠጥ ሁለቱን እንደወሰደ ሰውነቱን ይስታል። ድህነቱን ለጊዜው ሊረሳ ይችላል። እቤት ግን ሀፍረቱንም ድፍረቱንም ቀላቅሎ ይገባና ረስቷቸው ይተኛል። ጠዋት በሽተኛ ይሆናል። የሄደው ለሌላ ነገር ነው። እንዲህ አይነት ሰውኛ ጋር ሲመጣ ይሄንን እንዳደርግ ማስተዋል ይስጠን መድኃኔዓለም። አይችልም። ማጨጓራው ለራሱ ዳቦ አልቆረጠመም። ለልጆቹ የሆነ ነገር ሊጠይቅ ነው የመጣው። እኛ ግን ያለንበት ቦታ ከጮማ በኋላ ይዘነው ከቆሎ በኋላ የማይጠጣውን ሰጥተነው ሰውየውን ገለን እንመልሰዋለን። ገንዘብን ብንሰጠው ይዞ አይገባም። በሰላም የሚገባውን በእግዚአብሔር ቸርነት ነው። ለክፉ ነገር ውስኪ ያወርዱለታል። ያ ሰውዬ ሞቅ ብሎ ትንሽ አብሯቸው የመጣሁት እኮ ገንዘብ ልጠይቅህ ነበር፣ ትንሽ ቸገረኝ፣ ይቺን ወር በጣም በፈተና ውስጥ ነው ያለሁት እና እንደው ደሞዝ ሲመጣ ቀስ ብዬ ከፍልሃለሁ ብሎ ሲጠይቀው አረ ምንም የለኝም ዝም ብሎ እስኪውን ጠጣ። 100 ብር የጠየቀውን ሰውዬ እምቢ ብሎት የ10 ሺህ ብር እስኪ ግቶ ጉበቱን አጥቁሮ ይመልሰዋል። ሰይጣን ክፉ ነው። ለክፉ ነገር ጋባዡ ብዙ ነው። የማይጠቅመውን ይግቱናል። ዓለም እንደዚህ ነው። የሚጠቅመውን ይነጥቀናል። ቅሚያ ላይ ነው ያለው ዓለም፣ ዘረፋ ላይ ነች። ለዚህ እኮ ነው ዲያብሎስ ከህፃናት ጀምሮ ማሰልጠን የሚጀምረው። ከማህፀን መዋረስ ጀምሯል እኮ። ይሄን ታውቃላችሁ። ሰይጣን ከማህፀን የመዋረሱ ምልክት ዝሙት ከአንደኛ ክፍል ጀምሮ ነው ሳየኖርኩት የሚል ትውልድ ካየን የት ጋር ነው የሚሰለጥነው? እግዚአብሔር የእናቶችን ማህፀን ይጠብቅልን። ማርያም 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 በሉ፣ ግድ የላችሁ ውዳሴ ማርያም ድገሙ እናቶች። የምትወልዷቸው ልጆች እንደ መጥምቁ ዮሐንስ እንዲሆኑ
እንደ አቡነ ተክለ ሃይማኖት እንዲሆኑ፣ እንደ ቅዱስ ቂርቆስ እንዲሆኑ፣ እንደ ቅድስት ክርስቶስ ሰምራ እንዲሆኑ እግዚአብሔር ልጆቻችንን ቅዱሳን ያደርገልን። እየተዋረሰ ዲያብሎስ አስቸግሯል። ለምን? ለክፉ ነገር ብቻ የሚሰነዘር እጅ ስለበዛ ስለተጨካከነን ለመጥፎ ነገር ይዘረጋል። አያመጡትም በወርቅ ይወዳሉ ብሎ ያሰበው አሮን አንድ አሰበው አልሆነም። ሰይጣኑ ቶሎ አምጡ አላቸው። ከጠየቁት በላይ ሰብስበው ሰጡት። ዝም ብሎ የጥጃ ምስል ቀልጦ የተሰራ አደረገና በእሳት ለብልቦ እሱ ቀልጦ እንዲሄድ ፈልጎ ነው። ቢወረውረው ያማረ ያብረቀረቀ የላም ቅርጽ ይዞ ብቅ። ከዚያ በኋላ የነገ የእግዚአብሔር በዓል ነው አለ። ታላቁ እግዚአብሔር በአንድ ጥጃ ቅርጽ በላም ቅርጽ ተቀየረ። ሰይጣን ሲያሰክረን እንደዚህ ነው። እኩያው ከእግዚአብሔር ጋር እኩያ ያደርገናል። አንዳንድ ነገሮችን ከሌላ ቤት ስትሰሙ እግዚአብሔር በጣም የተደፈረበት ሆኖ ይታያል። እኛ እኮ ልዩነታችን በስዕለ ማርያም ብቻ አይምሰላችሁ። ስዕለ ማርያሙ ላይ ጌታ እኮ አለ። መነሻችን ጌታም ነው። ስሙ ለዘላለም የተመሰገነ ይሁን። የተቤዠን አምላክ ብቻውን ተአምራት የሚያደርግ ዘገብረ አብየ ወመንክረ ባህቲቱ እያልን የምንዘምርለት ብቻውን ታላላቅ ተአምራት ያደረገ አዳምን በራሱ ዘገብሮ ለአዳም በዘዚአሁ አርአያው አምሳል እያልን የምናዜምለት ቅዱስ 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 የምንለው እግዚአብሔር መች በደረጃው ተመለከ በዚች ምድር ላይ? ወደ ሌላው ሳንገባ በነገረ ክርስቶስ መች ተግባባን? ጥጃ አቁሞ እግዚአብሔር ነው እንደማለት ያለ ኪሳራ የት አለ? መጥቶ በመስቀል ላይ የዋለውን ጌታ አማላጅ ነው ከማለት በላይ ኪሳራ የት አለ? ስለ ትህትና ወርዶ ደሙን ስላፈሰሰ እኩያ አድርጎ ማሰብ፣ የማይገቡ ቃላቶችን ጽርፈቶችን በእግዚአብሔር ላይ በክርስቶስ ላይ እንደ መናገር ያለ ስህተት የት አለ? ደካሞችና ደፋሮችና ኩሮዎች ሆነው ኃይልና ስልጣን ያላቸውን እንኳን ሲሳደቡ አይንቀጠቀጡም ይላል። ምን አይነት ስልጣን? መለኮታዊ ስልጣን። ቅዱሳኑን ሙልጭ አድርጎ ሰድበው ገምግሞ ክርስቶስን እኩያ ያደረገ ትውልድ ላይ ነው ያለነው። ልብ ይስጠን መድኃኔዓለም። ስለዚህ እግዚአብሔር የመረጠው ሕዝብ ያስፈልጋል። ከዚህ የወጣ ትሁት ሕዝብ፣ መድኃኔዓለምን የሚፈራ ሕዝብ፣ ቅዳሴ የሚያስቀድስ ሕዝብ፣ የሚቆርብ ሥጋው ደግሞ የሚቀበል ሕዝብ፣ ልጆቹን በሰንበት መቅደስ ሳያስነካ የማይውል ሕዝብ ያስፈልገዋል እግዚአብሔር። የተመረጠ ልዩ ሕዝብ። ስለዚህ እነዛ ሁሉ መስገድ ጀመሩ። የመስዋዕት ቀን ነው አለ አሮን። ከዛም በኋላ የሚሰማው ዘፈን ተሰማ እየወረደ። ከመውረዱ በፊት እግዚአብሔር ሕዝብህ ትቶኛል አለው። ሕዝቤ 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 ሲል ነበረ በሙሴ አፍ ለፈርዖን ሕዝቤን ልቀቅ ይላል እግዚአብሔር ብሎት የለ። የእግዚአብሔር ሕዝብ ነበር እስራኤል የሚባለው። ልክ ፊቱን ወደ ጣዖት ሲመልስ ሕዝብህ አለው ለሙሴ። አሁን አንተ የምትመራው ሕዝብ ከኔ ወጥቷል። እንዲህ ከመባል ይሰውረን መድኃኔዓለም። ሙሴ ግን ደግ ሰው ነው፣ ቅዱስ ነው። ቅዱሳን የምንወዳቸው ለዚህ ነው። ያንተ ያልሆነ ለኔ መች ይሆናል? እኔም ትቼዋለሁ እንደፈለግህ አድርገው አላለም ሙሴ። የቅድስናን ጥግ እግዚአብሔርም ጨካኝ ሆኖ አላለም። ይሄን ቃል ህዝቡ ላይ በጣም ስላዘነ ነው። ሩሩህ አባት ነው። ግን የሙሴንም ልብ ያውቃልና የሙሴን ደግነት አርአያ ላይ ያደርግ። ልጅ በጣም ሲረብሽ ባልና ሚስቶች ምን ይባባላሉ? ባክሽ ይሄ ልጅሽን እኮ እዛ መንገድ ላይ እንዲህ ሲያደርጋ ይሁት ይላታል። ጥሩ አድርጎ ከመጣ በትምህርቱ ጎበዝ ከሆነ ግን ልጅሽ ይላታል ጎበዝ የኔ አንበሳ ልጄ። ሲያጠፋ ልጅሽ፣ ሲያለማ ልጄ። አያችሁ እግዚአብሔር ይህንን ነው ያደረገው። በጣም ሲጠፉበት ህዝብ አለው አይመጥነውም አለ እግዚአብሔር። ለእግዚአብሔር የሚመጥን ልጅነት ይስጠኑላችንንም። ልጅነታችን እግዚአብሔርን የሚመጥነው እግዚአብሔር በእኛ አምላካቸው ሊባል አያፍርባቸውም ይላል ለመጽሐፍ። እግዚአብሔር አምላካቸው ሊባል የማያፍርባቸው ህዝቦች መሆን አለባቸው ኦርቶዶክሳውያን። በመንፈሳዊ ጥባት ሞትን ባለመፍራት የሚመጣውን በመጋፈጥ በክርስትና አቋም አንድ ሆኖ በመኖር ሰማይ ሰማይ በማየት የዕጣኑን መዓዛ በመናፈቅ ክርስቶስን የሚያይ መንፈሳዊ ቁመና ያስፈልገናል። ዝም ብሎ ደርሶ መሄድ ምንም ጥቅም የለውም። አሁን ደርሰን የምንሄድበት አይደለም። እንኳን ደረስ መለስ ብለን እንዲሁም ሰይጣኑ እየፈለገን ነው። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ንቁ ጴጥሮስ ነው የሚለው። በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባል። የሚያስጨንቃችሁን በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ሰይጣን እየዞረ ነው ወንድሞቼ እህቶቼ። የሚውጠውን ፈልጎ እንደሚያገሳ አንበሳ ሊጫወትብን በዙሪያችን ሰፍሯል።
ክፉ ዘመን ላይ ነው ያለነው። የተመረጠ ህዝብ ያስፈልገዋል። ስለዚህ ህዝብህ ሲለው ሙሴ ደነገጠ። ምን አጠፋ ህዝቡ? ይሄን ህዝብ አጠፋዋለሁ አለ እግዚአብሔር። አንተን በሌላ ህዝብ ላይ ሾመሃለሁ ላጥፋው አለው። አይተው እንግዲያውስ ህዝብህ በድሏል። ሙሴ እየወረደ ዘፈን ሰማ። ያለ ልክ ሰምቶ ማያውቀው ዘፈን፣ ሰምተንም ማናውቀው ጩኸቶች እኮ እየሰማን ነው። ከሰይጣን ጋር ዓለም የመዋሉ ምልክት እኮ ነው። አብረውት ብዙ ዓመት የተጓዘውን ህዝብ ሰምቶ ማያውቀውን ዘፈን ሰማ። ግጥምና ዜማው ከዲያብሎስ ነው። ኧረ ይሄ ነገር ምንድን ነው? እንዲህ አይነት ዘፈን ሰምቼ አላውቅም አለ ሙሴ። ከዛ ኢያሱ ምን አለው? የድል ነሺዎች ድምፅ አይደለም፣ የምስጋናም ድምፅ አይደለም፣ የሰካራሞች ድምፅ ነው። ጉሽ ጠላ የጠጡ የወይን ጠጅ ያበዙ ሰዎች የሚያሰሙት ድምፅ ነው። ምንፍቅና ስካር ነው። አሁን የሰካራም ድምፆች በስተዋል። የተቀላቀለ ጠጥተው ጉሽ ጠላ ጉሮሯቸውን ያነቃቸው ሰዎች እኛም ቤት ሌላም ቤት ሞልተዋል። ቀላቅለው የሚያወሩ ጥንቁልናውን ከቅዳሴ ጋር እስክስታውን ከማለት ጋር ሊቀላቅሉብን ይሄዱ አሉ እኮ። ሙሴ ዘመዶቹ ናቸው ጨፍረው እግዚአብሔርን የናቁት። አሁንም የኛው ሰዎች ጠምጥመው እግዚአብሔርን ሲንቁት ሚዲያ ላይ አይታችኋል። ማህሌቱን እስክስታ ሲያረጉ እንቅጥቅጥ ሲያረጉ ይሄ ካጋንንት ነው። መንቀጥቀጥ የክርስትና አይደለም፣ ውሸት ነው። ግለሰብና ተቋም ይለያያል። ይሄ ሃይማኖቱን አይወክልም። አባቶቻችን በጸናጽል ደመቅ ሲል እንኳን እያስቆሙ ነው ያደግነው። አሁን ግን እንዲህ አይደለም። አንዳንድ ቦታ እስክስታው መንቀጥቀጡ ይታያል። መንፈስ ቅዱስ ነው እንዲህ የሚያደርግ። መንፈስ ቅዱስ የለንም እኛ። ኧረ ተዋህዶ በዚህ አትታወቅም። ተቀላቅለናል። ተራጋሚው መራቂውም አንድ አይነት ሆኗል። ንጹሑን ካህን ከአዳፋው መለየት እስኪያቅተን ድረስ እኮ ተቸግረናል። ነይ ተሳለሚ ብለው አደንዝዘው የሚቀሙ ሰዎች ያሉባት ምድር ላይ ካህን ነው ትሉታላችሁ? ይሄንን ንስሐ ካልሰጧችሁ ብሎ ንስሐውን በገንዘብ የሚመነዝር ሰው በአጥቢያችሁ ያዙ ካህን። መንገደኛው ረዘም አድርጎ የለበሰው ኦርቶዶክስ አይምሰላችሁ። አጭበርባሪ የበዛበት ዓለም ላይ ነው ያለነው። እግዚአብሔር ይሰውረን ከዚህ። ስለዚህ የተቀላቀለ የሰካራም ድምፅ ነው አለ። አሁን ብዙዎቻችን ሰክረናል፣ ተቀላቅሎብናል። ዓለሙና መንፈሳዊነቱ ተቀላቅሎብናል። እግዚአብሔሩና ክህደቱ ተቀላቅሎብናል። የትኛው ጋር ቆመን እያስቀደስን እንደሆነ እንኳን አናውቅም። እየመጣን እያለ ቆሞ ሸዋ እዚህ ጋራ ትርኢት የሚሰራ ራቁቱን የሆነ ሰው ታገኙታላችሁ፣ ድሬድ ያደረገ። ከዛ ራሱን እየገረፈ የቤተክርስቲያኑ አጥር ላይ እሪ ሲል ልታስቀድስ እኮ ነው የመጣኸው፣ እዛው ትቆማለህ። የታባታችሁ እነዚህን ቄሶች ያጠጣልኝ ይሄ ነው ጻድቅ ትላለህ። ራሱን ሲገርፍ ቆሞ እንደማየት ያለ ጭካኔ የለም እኮ። ሰው ራሱን የሚቀጣ ከሆነ በገዳም ዘግቶ ነው። የምን ትርኢት ማብዛት ነው? የቀረጻ ድብደባ አለ? ወንጀል እኮ ነው። በዚህ ልክ ነው። የክርስቶስ አካል ነው አካላችን አይደል? የክርስቶስን አካል የመቱት አይሁድ ናቸው። ሰው ራሱን በአደባባይ ከቀጠቀጠ አይሁድ ነው ማለት ነው፣ ክርስቲያን አይደለም። ግን አታውቁትም። ያ እናንተ በጣም ጻድቅ ነው ያላችሁት ሰውዬ እስከ መጨረሻ ብትከተሉት የት እንደሚገባ ታዩታላችሁ። ብዙ ማስረጃ ስላለኝ ነው የምነግራችሁ። ሰክረናል እኛ። የሰካራሞች ድምፅ በዝቷል በየመንገዱ ምላችሁ። ለዚህ ነው ቅዳሴውና ዘፈኑ ካልተቀላቀለ የሚሉ ሰካራሞች በዝተዋል። ጥጃ ይዘው እግዚአብሔር ነው እያሉ ሰገዱ። ከግብፅ ያወጣን ጥጃ ነው አሉ። እግዚአብሔር እኮ ነው ነፋሳትን አምጥቶ ውሃን እንደ ግድግዳ ያቆመ። በአፍንጫው ውስጥ ትንፋስ ውኆች ተከመሩ፣ ፈሳሾችም እንደ ክምር ቆሙ። ሞገዱን በባህር ውስጥ ረጋ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ብሎ የዘመሩ አንደበቶች ጥጃውን እግዚአብሔር ነው አሉ። የላሙን ቅርጽ እግዚአብሔር ነው ይሄ ከግብፅ ያወጣን አሉና ይዘፍናሉ። የሰካራሞች ድምፅ ነው አለ ኢያሱ። እውነቱን ነው። ሲወርድ ህዝቡ ተበላሽቷል። ጣዖት ግራና ቀኝ ተተክለዋል። ሁለቱን ጽላቶች እግዚአብሔር ሰርቶ የሰጠውን ወረወረው ይላል ሙሴ። ራሱን መሳተ። አንደኛው አንዱን ጽላት ሌላውን ሰበረው። ሁለቱም ጥጃውን ሰባበሩና ጣሉት። ጽላቱም ተሰበረ። ከዚያ እግዚአብሔር ለሙሴ ሌላ ጽላት እንዲሰራ አደረገው። ይሄ ራሱን የቻለ ተአምር ነው። እግዚአብሔር እንደሰራ በዛው ጽላት ቀጥሎ ቢሆን ኖሮ ዛሬ አድባራት ባልበዙ፣ ጽላቶች ባልበዙ ነበር። ምክንያቱም የመጀመሪያውን የሰራው ማን ነበረ? ሰው እንዲሰራ አልተፈቀደለትም ነበር። ሁለተኛውን ግን ሙሴ ሲሰራ ማን እንዲሰራ ተፈቀደለት? ሰው እንዲሰራ ተፈቀደ። በዚህ ምክንያት በአዲስ ኪዳን የአዲስ ኪዳኑ ታቦት ክርስቶስ፣ የአዲስ ኪዳኑ ታቦት ድንግል ማርያም፣ በአዲስ ኪዳኑ ጽላት ክርስቶስ በትክክል እየተመለከ ስጋው እየተቆረሰ ደሙ እየተቀዳ መከራውን እየጣስን ይሄው አውለብልበናለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚያ በኋላ በማግስቱ ነው ሙሴ
ህዝቡን ሰበሰበና የዛኑ ያን ሁሉ ካደረገ በኋላ ቆመ ይላል። ሰገነት ላይ ቆመና ወቆመ ቅድመ ትዕይንት ወይቤ ዛሬዮ እግዚአብሔር ይምጻቤ እግዚአብሔር የመረጠው ሁሉ ወደ እኔ ይምጣ ወተጋብኡ ሀቤሁ ኩሉ ደቂቀ ሌዊ የሌዊ ልጆች በሙሉ ወደ እርሱ መጡ። ሌዋውያን ለጣዖት ያልሰገዱ የተለዩት መጡ። በሉ እንግዲህ የእግዚአብሔር በትር ህዝቡን ሳይቀጣው ወንድሜ እህቴ ሳትሉ ሰይፍ ያለው ሰይፉን ይምዘዝና ይቅጣ አለ። ከግማሽ ሚሊዮን በላይ ከሆነው ህዝብ 3000 ሰው ሲቀጣ የእግዚአብሔር ሥራ በዚህ ቆመ። እግዚአብሔር መብረቁን አውርዶ ቢሆን ኖሮ እስራኤልም ሽክ ብሎ ባለቀ። ግን ሙሴ ምን ብሎ ለምኗል? እስራኤልንም ቀጣ። የገዛ ወንድሞቻቸውን ግደሉ ብሎ ቀጣ። እንዲቀጡ አደረገ። ኦሪታዊ ቅጣት ነው። ከዚያ በኋላስ እንደገና እግዚአብሔርን ምን አለው? ግብፃውያን ይሰማሉ አለ ሙሴ። ግብፃውያን ይሰማሉ። ከኛ ነጥቆ ያወጣቸው ለካ ራሱም ሊያጠፋቸው ነው። እኛ ላይ ያ ሁሉ መቅሰፍት ሲመጣ የነሱ ብቻ አምላክ መስሎን ነበር። አሁን ግን መንገድ ላይ ያጠፋቸው የወሰዳቸው ሊያጠፋቸው ነው ብለው አንተ ጨካኝ ያደርጉሃል። መግደል ባህሪ የሚስማማ አይደለምና ጌታ ሆይ ህዝቡን ይቅር በል አለ። እግዚአብሔርም ስለ ሙሴ ህዝቡን ማረ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሰዓታችን አልቋል። ትምህርታችን ባያልቅም ግን የሚያስምር ቁመና ያስፈልጋል ነው። የቅዱሳን ቁመናቸው ይሄ ነው። ክርስቲያኖች የእግዚአብሔር ሰው ማን ነው? ዛሬዮ እግዚአብሔር ይምጻቤ እግዚአብሔር የመረጠው ወደ እኔ ይምጣ አለ። ማን ነው አሁን ወደ ሙሴ የሚመጣ? ወደ ቅዱስ ሚካኤልስ የሚመጣ የመረጠው ማን ነው? ቅዱስ ሚካኤል የሚነግረን ብንመጣ የክርስቶስን ስጋና ደም እንድንመገብ ነው። ይሄ ቤተ መቅደስ የቅዱስ ሚካኤል ቤተ መቅደስ ነው። የሚፈተተው የማን ስጋና ደም ነው? የእግዚአብሔር ስጋና ደም። ቅዳሴው ላይ የሚከብረው ማን ነው? የታረደው በጉ ክርስቶስ ኢየሱስ። ያንን ነው የሚቆርሱት። ስጋውን በግ ይምጻ ብለው ካህናቱ በጉ ይምጣልን ይላሉ። ቅዳሴው ላይ ንርአዮ በአይንት በአይኖቻችን እንየው ወንጥቦ ባይዳው በእጆቻችን እንረደው እንቁረሰው። ይደመር ስጋው ምስለ ዝንቱ ህብስት ስጋው ከዚህ ህብስት ጋር አንድ ይሁን ይቀየር ይለወጥ። ወደሙን ይትካው ምስለ ዝንቱ ጽዋ ደሙን በዚህ ላይ ይቀዳ። አንተ ከሰማያት የወረድከው የሕይወት እንጀራ እኔ ነኝ ብለሃልና ና በጉ ክርስቶስ ሆይ ና። በጽዮን ተራራ የቆመው በግ ነጩ ጻዳው በግ አብርሃም በተራራው ላይ ያረደው በዕፀ ሳቤቅ የታሰረው በግ ዕፀ ሳቤቅ እመቤታችን ናት። የሁላችንንም ኃጢአት የተሸከመው በግ ሙሴ እስራኤላውያንን ከግብፅ ሲያወጣ ያ የታረደው በግ የእስራኤላውያንን ኃጢአት ሁሉ የመለሰላቸው። በቤታቸው መቃንና ጉበል ላይ ቀቡት። ወደ ምድር የተላከውን መላከ ሞት ደሙ መለሰ። የክርስቶስ ስጋና ደም ሞትን ይመልሳል፣ ያሻግራል። አዳፌ ነፍስ ነው ክርስቶስ፣ ነፍሳትን የሚያሻግር በሞት መንገድ ላይ ቆሞ ለህይወት በህይወት እንቅስቃሴ የሱ የሆኑትን የተመረጡትን ይለያቸዋል። ሞት እኮ ተራ ነገር ነው የክርስቶስ ለሆኑት። እኛ በጣም የፈራነው መግቢያችንን ስለማናውቀው ነው። እግዚአብሔር መጨረሻችንን ያብጅልን። ስለዚህ ይህንን የክርስቶስ ስጋና ደም እንዲፈተት ቅዱስ ሚካኤል ምን ይላል? ዛሬዮ እግዚአብሔር ይምጻቤ የተመረጠ እግዚአብሔር ሰው ይምጣ። እና ምእመናን ለ2018 ተመርጠናል። ወደዚህ እንምጣ። የእግዚአብሔር ሰውነት መለያው ይሄ ነው። የእግዚአብሔር ሰው እምነት የማያሰክረው የማይቀላቀልበት ጥጃ አስቀምጦ ይሄ እግዚአብሔር ነው እያለ የሰማይና የምድሩን ፈጣሪ በአንድ የወርቅ የቀለጠ ወርቅ ቅርጽ የማይስል እግዚአብሔር አምጻኤ ዓለማት ፈጣሪ ዓለማት ነው ብሎ የሚያምን ከፍ ያለ ነው የሚል ስጋ ስለለበሰ የማይንቅ ዮሐንሳዊ ቁመና የእግዚአብሔር ሰውነት ይሄ ነው። ዮሐንስ መጥምቀ መለኮት ዮሐንስ ርዕሰ አውደ ዓመት የተባለ ዘይመጽእ ኀቤ ዘሃሎም ቅድሜ ዘይደልወን ይፍታቶታና ሳኒሁ ምገሪሁ የእግሩን ጠፍር የጫማውን ጠፍር ፈታው ዘንድ አልችልም። ከኔ በኋላ ነው የሚመጣው። 6 ወር ቀድመዋለሁ። የ6 ወር ታናሽ ነው። ምድር ላይ ሲወለድ ግን ከኔ በፊት የነበረ ነው። ወውቱ ያጠምቀክሙ በመንፈስ ቅዱስ እሳት። እሱ በውሃና በመንፈስ ያጠምቃለሁ። እሱ ግን በእሳትና በመንፈስ ቅዱስ ያጠምቃል ይመጣል ያላችሁ። ከዚያ በኋላ ታስሮ የመሰከረለትን ሰምታችኋል። ወእንቲያውሰ ተሰልጠት ወእንቲያውሰ ትበዝእ የኔ ተፈጸመች ወፍሳዚያ የሰናው ተፈጸመ የኔ ደስታ ተፈጸመ። ዘቦቱ መራት መራዊ ውእቱ ነው ያለው። ሙሽራይቱ ያለችው እርሱ ሙሽራ ነው።
ሙሽራይቱ ቤተክርስቲያን ያለችው ክርስቶስ ሙሽራ ነው። በደሙ ቤተክርስቲያንን የቀደሳት ንጽሕት ያደረጋት የመረጣት ቅድስት ክብርት ቤተክርስቲያን ሙሽሪት በደሙ ቀድሷት በደም ቀራንዮ ላይ የተሞሸረላት ሙሽራዋ ክርስቶስ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቤተክርስቲያን ያለችው ጉልላቷ የሆነላት እርሱ ክርስቶስ ነው። ስለዚህ አለ ከዚህ በኋላ ሚዜው ቆሞ በሙሽራው ደስ ይለዋል። እኔ ደስ ብሎኛል። ወፍሳዚያ የሰናው ተፈጸመት። የኔ ደስታ አሁን ተፈጸመች። የእግዚአብሔር ሰው የመሆን የምስጢር አስተዳለው ፍኖቶ ለእግዚአብሔር ጽይሁ ፍኖቶ ለእግዚአብሔር ያልኩት አሁን ነው። እንግዲህ እኔ ጠርጌያለሁ መንገዱን፣ እሱ መጥቷል። ከዚህ በኋላስ ወእንቲ አውሰ ትበዝ የሱ ትበዛለች። አዲስ ኪዳን ይሰፋል፣ ወንጌል ይስፋፋል፣ አብያተ ክርስቲያናት ይታነጻሉ። ክርስቶስ ሙሽራዋ የሆነች ቤተክርስቲያን ትበዛለች። የሙሽራዋ ቤተክርስቲያን ልጆች ሙሽራዋ ክርስቶስ ልጆች በእያንዳንዱ መንገድ ውስጥ ባለው ፈተና ነጩን ልብስ ለብሰው በደም ያጌጠውን ተውበው ይኖሩባታል። የእግዚአብሔር ሰውነት መለያው ይሄ ነው። ስለዚህ ቁመናችን የሚንሰካከልበት ዓመት ያደርግልን መድኃኔዓለም። የእግዚአብሔር ሰው የተመረጠ ይምጣ የሚለውን አሜን ብለን የምንሰማበት ያደርግልን። አሁን የመለወጥ ዓመት ይሁን። በቃ ድንገት ነው እኮ ጓደኛን ሸኝተው የለ አንተ ነህ አሁን ተረኛው። ስትሄድ በይባቤ መላእክት በሰማይ በዝማሬ የሚቀበልህ ኃይል ሊኖር ያስፈልጋል። ስትሄጂ በሰማይ በዝማሬ የሚቀበልሽ ኃይል ያስፈልጋል። ያኔ እንከብራለን። ክብሩን እንድንወርስ ለመንግስቱ እንድንበቃ እግዚአብሔር ለሥጋው ደሙ ክብር ያብቃን። ንስሐ ገብተን ሥጋው ደሙ ተቀብለን የመንግስቱ ዜጎች ያደርገን። የተመረጠን ህዝቦች፣ ለጣዖት የማንሰግድ፣ ከሰከረው ጋር የማንሰክር፣ ጊዜ አነሳን ብለው እንደልባቸው ከሚናገሩት ጋር የማንሰለፍ፣ አድርባዮች ሆነን ማኅተባችንን የምናላላ፣ የአንገታችን ክር የማይረግብብን እንዲሆን እግዚአብሔር በእምነት ጽናት ያቆየን። ተዋህዶ ሃይማኖታችንን ይጠብቅልን። አጽራረ ቤተክርስቲያንን ያስታክስልን። እግዚአብሔር ልብ ላጡት ልቦና ይስጣቸው። የሰማይ አምላክ እግዚአብሔር ያከናውንልን። ይሄ ዓመት ለኛ ሁሉ የሚከናወንበት ዓመት ይሁንልን። በረከት የሚከናወንበት፣ ጽድቅ የሚሞላበት፣ ቅድስና የሚበዛበት፣ ሕፃናት ተወልደው በሰላም የሚያድጉበት፣ ቅዱስ ሚካኤል ጥበቃው መግቦቱ የማይለይበት፣ እስራኤልን በምድረ በዳ መና እያወረደ የመገበ እስራኤል ቅዱስ ሚካኤል እኛን እስራኤል ዘነፍስ የሆነውን ደግሞ ከበረከቱ ይመግበን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱስ ሚካኤል ጥበቃ፣ የቅዱሳን አባቶቻችን ጸሎትና ምልጃ አይለየን። አሜን። እግዚአብሔር የሰማይ መና ማዕድ ቆራሾች ሁላችንን የሚያደርገን። ታሪኩ እንደዚህ ነው። እስራኤል በግብፅ የተንከራተቱበት የመከራ ዘመናቸው በብዙ ጾም ጸሎት፣ በብዙ ሰቆቃ፣ በብዙ ስቃይና መከራ እግዚአብሔር ቸር ስለሆነ መሐሪ ስለሆነ ይቅር ባይ ስለሆነ ደጉን ሙሴ እረኛውን ሙሴ ከኮሬብ ጠርቶ ግብፅን አድቅቆ ኤርትራን አሻግሮ ነፃ አወጣቸው። ከዚያ በኋላ በመንገዳቸው ላይ ሲሄዱ የኖሩበት ግብፅ የተከተላቸው ውስጣቸው ነበረ። ከነዓን መግባት ብቻውን ላያጸድቅ ይችላል። ምክንያቱም ወደ ከነዓን ለመግባት ኤርትራን መሻገር ብቻ ላያጸድቅ ይችላል። ከነዓን መግባት ያስፈልጋል። ስለዚህ ልጅነት ማግኘት መጠመቅ ብቻውን ከአዳም ጀምሮ የመጣውን በደላችንን ቢደመስስልንም የእግዚአብሔር ልጆች ቢያደርገንም የገነት ወራሶች፣ የክብሩ ቀዳሾች፣ የመንግሥተ ሰማያት ባለቤቶች ግን ብቻውን አያደርገንም። ምክንያቱም መግባት አለብን። መንግሥተ ሰማያት የሚያስገባ በልጅነት ውስጥ እንደገና የመኖር በነፃነት ልንኖር ይላል። ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ ዳግመኛም በባርነት እንዳትያዙ። ግብፅን እያሰቡ ከነዓን መግባት አይቻልም። ሲኦልን እያሰቡ ገነት መግባት አይቻልም። ገሃነመ እሳታዊ ሕይወት እየኖሩ የመንግሥተ ሰማያት ዜጋ መሆን አይቻልም። በምላስ አይጸደቅማ። የሚጸደቀው በሕይወት ነው። ክርስትና የሚጣፍጠው ሲተርኩት ብቻ አይደለም፣ ሲኖሩት ነው። የበለጠ በውስጣችን የሚዋሃደው ጣዕሙ ወታዕምሩ ከመሄድ እግዚአብሔር እኮ ነው። እግዚአብሔር ቸር እንደሆነ ቀምሳችሁት ያን ጊዜ ታውቁታላችሁ። መጽሐፍ ነው የሚለው መዝሙረኛው ዳዊት ይተአየን መልአከ እግዚአብሔር አውዶሙ፣ የእግዚአብሔር መልአክ አለ ለእለ ይፈርህዎ ወያድኅኖሙ፣ እግዚአብሔርን በሚፈሩ ሰዎች ዙሪያ ሰፍሮ ያድናቸዋል አለ ሚካኤል። ከዚያ በኋላ ምንድን ነው ያለው? እግዚአብሔር ቸር እንደሆነ ቀምሳችሁ እዩ። በማን? በቅዱስ ሚካኤል ተመርታችሁ እንደ እስራኤላውያን በረሃውን አቋርጧችሁ፣ በቅዱስ ገብርኤል ብስራቱን ሰምታችሁ፣ በቅዱስ ሩፋኤል ጸበሉን ጠጥታችሁ፣ አጻዌ ሆህት ነውና የገነት በር ተከፍቶላችሁ
ጥብቅናው ተቆሞላችሁ ተክለ ሃይማኖታዊ ሕይወት ኖራችሁ ገብረ መንፈስ ቅዱሳዊ ምናኔን ሞክራችሁ እግዚአብሔር ተጨምሮበት የእግዚአብሔርን ቸርነት ቅመሱት። በጾም በጸሎት በመጠቃት በመገፋት በእውነት ተዋህዳዊ ቁመና በመገፋት ውስጥ የእግዚአብሔርን ቸርነት እየቀመስን ነው የምንኖረው። ስለ ስሜ የተጣላችሁ ትሆናላችሁ ለመጽሐፍ አይደል? በቃ ማን ነው የሚጠላው? ኢትዮጵያ ውስጥ መከራ እየተቀበለ ያለው ማን ነው? የሚገፋው ማን ነው? ማን ነው ከፍተኛ አደጋ የሚደርስበት? ቤተክርስቲያኗ ኦርቶዶክስ ተዋህዶ ብቻ ነው። መጥቶ ቋንቋዋ ላይ እንኳን እኮ መዝመት ጀምረዋል። ያልተኬደ ዘመቻ የለም። እማንቱ ሰይታጎላው አንተ ሰቴ ይሄ ሁሉ ያልፍና ደግሞ ታሪክ ሆኖ ይነገራል። እግዚአብሔር የተመሰገነ ይሁን። ሁሉ ያልፋል በጊዜው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች አሁን የእግዚአብሔር ሰው ያልፋል። ይሄ ሁሉ ግርግር ስቦ ካስቀረን ግን ዋጋ የለንም። ስለዚህ እስራኤል ከብዙ ባርነት ከብዙ መከራ ከብዙ ሰቆቃ ከወጡ በኋላ መና እየበሉ የሚኖሩበት የሚጓዙበት በረሃው እንዳይሰለቻቸው የግብፅ ሐሳብ ከውስጣቸው እንዲወጣ አምልኮ ጣዖት እንዳይሰለጥንባቸው እግዚአብሔር ሊታደጋቸው ፈለገ። ስለዚህ ታቦት ያስፈልጋቸው ነበረ። እሱ አድሮበት እነሱን የሚቀድስበት ቀልጦ የተሰራ ምስል እየሰገዱ እንዳያስቸግሩ ለተጠረበ ምስል እንዳይሰግዱ ትእዛዛቱን እየሰራላቸው የተቀረጸ ምስል አትስገዱ እያለ ለነሱ ደግሞ ታቦት ያዘጋጅ ነበር። ታቦትና ጣዖት ይለያያል። እግዚአብሔር ያዘዘው ታቦት፣ ግብጾች የሚያመልኩት ጣዖት ነው። ስለዚህ ወደ ታቦት ዞረው እግዚአብሔርን እንዲያገኙት ይህን ሕግ ሰራላቸው። በዚህ መካከል ግን ሙሴ ታላቁ መሪያቸው ኢያሱን ይዞ ተራራው ላይ ሲወጣ አሮንን ይህን ሕዝብ አደራ መና ሲወርድ እየበላ ሰንበትን እያከበረ እግዚኦ እግዚኦ እያለ ይቆይ ብሎ አዞት ሄዷል። ሊቀ ካህናቱ አሮን ነው። ተራራው ጫፍ ላይ ወነበቦን ከእግዚአብሔር ጋር 570 ጊዜ ሙሴ ሲነጋገር 40 ቀን ሞላው። ሰው ከባልንጀራ ጋር እንደሚነጋገረው እግዚአብሔር ከሙሴ ጋር እንደ ጓደኛ አናገረው። እግዚአብሔር ሲወድሽ ባልንጀራ ያደርግሻል። እግዚአብሔር ሲወድህ ባልንጀራ ያደርጋል፣ ወዳጅ ያደርጋል። ወዳጅ ለኛ የቆሰለው ቁስልና የሞተው ሞት ወዳጆቼ ብሎ እንዲጠራን አድርጎታል። እየሞተልን ለሞት ዳርገ ነው ወዳጆቼ እኮ ነው የሚለው አይደል? ዘካርያስ 13 ትንቢተ ዘካርያስ 13 ላይ ቁጥር 6 የተቸነከረ እጆቹ የተወጋ ጎኑን የተበሳ እግሮቹ በደም ተለውሰው ቆስለው ቁስሉን አዩት። ይህ ሁሉ ቁስል ምንድነው ብለው ይጠይቁታል ይላል። ይሄማ በወዳጆቼ ቤት የቆሰልኩት በጣም ልብ የሚነካ ቃል እኮ ነው። በወዳጆቼ ቤት እስከ መስቀል ሞት ዳርገህ ወዳጄ ይላል። ሞቶልህ ለመገረፉ ለመደብደቡ ምራቅ እሱ ላይ ለመተፋቱ በመቃናቱን ለመመታቱ አይኑን ታስሮ ለመጎተቱ 14 ጊዜ ለመውደቁ እርጥም መስቀል ተሸክሙ በቆሰለ ተከሻው ታላቁን የቀራንዮ ተራራ መውጣቱን ይሄን ሁሉ ስለ ወዳጆቼ አደረኩት አለ። ይሄ ሁሉ ምክንያት ሆነን ወዳጅ አለን። ክብርና ምስጋና ይድረሰው። ምን አለን እኛ? የኛ ቁመና ከእግዚአብሔር የፍቅር ስጦታ ጋር ሲነጻጸር ኢምንት ነው። የተወደዳቸው እግዚአብሔር ቤተሰቦች እግዚአብሔር ፍቅር ነው የሚለው ቃል 3 ፊደል ብቻ አይደለም። ፍቅር የሚለው ቃል እኛ እየኖርነው እንዳለው አይነት ኑሮ አይደለም። በፍቅር ትንታኔ እግዚአብሔር ለኛ ሁሉንም ነው። ለሚወደው ይሄን ያህል ይቀርባል። ሙሴን ወዶት ነበርና ያውም በዘመነ ጥንተ አብሶ በዚያ ዘመን ገና አዳም ወድቆ የአዳም ልጆች ሁሉ ሲሞቱ ሲኦል በሚገቡበት ጊዜ ሙሴን ግን ይወደው ነበረ። ባሪያዬ ሙሴ በመካከላችሁ ነብይ ቢኖር በራእይ ነው የምገለጥለት ወይንም በህልም በራእይ አናግረዋለሁ። ሙሴ እንደዚህ እኮ አይደለም አላቸው። ከኔ ጋር ፊት ለፊት ይነጋገራል። ሙሴ የእግዚአብሔርን ፊት ያያል አለ። ክብርና ምስጋና ይድረሰው። ፊቱን ለሚወዱት የሚያሳይ እግዚአብሔር እንዲህ ድረስ እግዚአብሔር ሙሴን ወዶታል። የእግዚአብሔርን ፊት ያያል ሙሴ። እግዚአብሔርን የሚያይ ማን አለ? ለእግዚአብሔርስ አልቦ ዘርእ ነው አይደል? እግዚአብሔርን ያየው አንድስ እንኳን የለም። ሙሴ ግን የእግዚአብሔርን ፊት ያያለው ራሱ እግዚአብሔር ነው። ምክንያቱም ቸርነቱ ርኅራኄው በእግዚአብሔር በሙሴ ፊት ይመሰገን ነበር። እግዚአብሔር እንደ ፀሐይ አብርቶ ይወርድ ነበር። ድምፁን ስለሰማ በምስክሩ ታቦት ፊት ቆሞ ስላናገረው የደመና አምዱን ስላየ እግዚአብሔርን ፊት አየተባለ እንደ ሙሴ አንጸባራቂ ነብይ የለም። ማን ይበልጠዋል ከእመቤታችን በቀር? እመቤታችን የሙሴን ፊት አብርቶ ተገልበብ ለነ ሙሴ
ተሸፈንልን ይሉት ነበር እስራኤል። ያንን ታላቁን ብርሃን ድንግል ማርያም እናታችን በማኅፀኗ ይዘዋለች። ስሟ ለዘላለም የተመሰገነ ይሁን። ማንም የማይነጥቃት ክብር መጽሐፍ ቅዱስ ውስጥ አለ። ያልታደሉ ስዕሏን ስለቀደዱ እሷን የጎዱ ይመስላችኋል? እነሱ ናቸው የሚቀደዱት። አውቀውትስ ቢሆን የክብርን ጌታ ምን ባላሉት ነበር ይላል መጽሐፍ፣ ባልሰቀሉት ነበረ። የእመቤታችን ስዕል ከተወደደ ልጇ ጋር ነው። የስጋዌ ስዕል ነው። ስዕል አድኅኖ ነው። የስዕሉ መቀደድ አይደለም እኛን የሚያሳዝነን። ይሄንን ያደረጉና ያስደረጉ አስተባባሪዎች ተቀደው መቅረታቸው ነው የሚያሳዝነን። ከእግዚአብሔር እቅፍ ተገንጥለው መቅረታቸው። በየትኛውም መንገድ ክፋት የሚያጸድቅበት ምድር ላይ አይደለም ያለ ነው። የትኛውም ሃይማኖት ቢሆን ይህን ደግ አደረግክ አይለውም። የክፋት አምላክ የለም አለ እንዴ? የሚያመልኩት ክርስቶስን ከሆነ እኮ እናቲቱ ናት። የእናቱን እንደዚህ ምራቅ ተፍተውባት ልጁ ጎሽ እናቴን እንዲያረግሽ የሚል መሰላቸው። ሃይማኖት ድራማ ሲሆን ሰይጣን ልብን ይሰውራል። ዲያብሎስ ከማዕፀን መንጠቅ ሲጀምር ሰዎች ዝሙትን እንደ ነፃነት ያውጃሉ። ስብከቶች ተራክባዊ ወይንም በዘመኑ ቋንቋ ወሲባዊ ይሆናሉ። ነውር አደባባይ ላይ ይወጣል። ስለ ጽድቅ ማውራት በሚገባው አጭር ዘመን ውስጥ ሰይጣን ስለ ኃጢአት እያስወራንና ኃጢአት እያሰራ ብዙዎቹን ነጥቆ ወደ ባህር ወረወራቸው። ብቻውን መጨረሻ ላይ ገሃነም እንዳይገባ የዚህ አይነት ገሃነማዊ ፍጥረታትን እያመረተ ነው። እግዚአብሔር ቤተሰቦቻችንን ይጠብቅልን። ስለዚህ እግዚአብሔር ፍቅሩ ከሚነገረው በላይ ነው። በቋንቋ የሚገለጥ አይደለም። ታጋሽ አምላክ ስለሆነ ነው አሁን ያለንበት ደረጃ እንጂ እግዚአብሔር ለሁሉ ወዳጅ ነው እግዚአብሔር። ይህንን ሁሉ መከራ፣ ይህንን ሁሉ ስቃይ፣ ይህንን ሁሉ የመስቀል ሞትን ታግሶ የሞተላትን ጌታ ረስታ እሱ ያለበት እናቱ ያለችበትን ስዕል እየቀደዱ ጽድቅ አለ ብላችሁ ታስባላችሁ? በየትኛውም ሎጂክ አያዋጣም እኮ። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቆፍጣና ልጆች ነው ያሏት። በየትኛውም መንገድ አይፈቀድም። እኛ እንኳን እንድንሳደብ ይፈቀዳል? ንገሩኝ እስኪ። አንድ ሼክ ሙስሊም ሆኖ እዚህ ቢመጣና ቢጠመቅ አሁን እዚህ ጋር ለምስክርነት የሼክ ልብስ ቢለብስ ትፈቅዱለታላችሁ? እንኳን እኛ እናንተም አትፈቅዱም። ከወጣ በኋላ ምን አስለበሰው? የለቀቀውን ማሊያ ቡድን ማሊያ እንደገና ለብሶ መውጣት እኮ በራሱ ሌላ ስራ ያስቀጣል። በዓለም ሕግ የጠላት ልብስ መልበስ ይቻላል? ንገሩኝ እስኪ። አይቻልም። ካወለቀ ነው። እኛ ቤት እንዲህ የለም። እዚህ ቤት ከፕሮቴስታንት ከመጣ ከረባቱን ያወልቃል፣ ነጠላ ይለብሳል። ያው ዩኒፎርሙ እሱ ነው ብዬ ነው፣ ይቅርታ ይደረግልኝ። ከሙስሊም ከመጣ ሂጃቡን፣ ይህንን ሼክ ኮፍያውን፣ ቆቡን፣ የእስልምና ቆቡን ያወልቃል። ምክንያቱም ያ ሃይማኖት በዚያ የተከበረ ነው፣ ራሱን የጠበቀ። እዚህ ሲመጣ ነጠላ ይለብሳል። ነበርኩ እያልን ማስታወቂያ አንሰራም እኛ። የመጣው ለራሱ ነው። ቤተ ክርስቲያን በማስታወቂያ አትበዛም። ክብርና ምስጋና ለአምላካችን ይሁን። የተመሰረተችውን በክርስቶስ ደም ነው። ግን ከለቀቁ ቤተ ክርስቲያኗን ከረሷት ከ40 ዓመት በኋላ ቀሚስና ቆብ እየለበሱ ቲክቶክ ላይ የሚወጡ ሰዎች አሉ፣ ፓስተሮች። የንግድ ቦታ እንደሆነ የሚታየው ይሄ ነው። አያችሁ፣ ከ40 ዓመት በኋላ ሼክ ከተባሉ በኋላ ቀሚስና ቆብ ለብሰው ማስታወቂያ የሚሰሩ ሙስሊሞች አሉ። ንግድ ሲሆን፣ ሃይማኖት ንጽህና ሲሆን የእግዚአብሔርን ፍቅር አይቶ መቅረት ነው። እግዚአብሔር በፍቅሩ ያቆየኑላችንም። ለዚህ ግን የማንን ፊት ማየት ይፈልጋል? የእግዚአብሔርን ፊት። ሙሴ ፊቱን ያይ ነበር። ድንግል ማርያም ደግሞ ወልዳ ስመዋለች። ክብርና ምስጋና። የእግዚአብሔርን ፊት የሚያየው ሙሴ ከተራራው ከመውረዱ በፊት 40 ቀን ሞላው። ይሄ ሙሴ የት እንደሄደ አናውቅም። 40 ቀን ሞላው። ስለዚህ በፊታችን የሚሄዱ አማልክትን ስራልን። ሙሴ የት ሄደ? ወደ ግብፅ ተመለሰ እንዴ? በተራራው በኩል አቋርጦ እንደገና ፈርዖናውያን ወሰዱት እንዴ? የት ሄደ? አናውቅም። አማልክት ካልተሰሩ ሰይጣን ወደ እስራኤል ገባ። ወኢታብዎ ፍኖተ ለሰይጣን ተም ወኢታብሱ፣ ተቆጡ፣ ኃጢአት እንዳትሰሩ። ለዲያብሎስ እድል ፈንታ አትስጡት ይላል መጽሐፍ። ለሰይጣን እድል መንሻ አትስጡት፣ እድል አትስጡት፣ እድል ፈንታ አትስጡት ይላል። ተም ወኢታብሱ፣ ተቆጡ ግን አትበድሉ። ምን ብትበሳጩ እንኳን እግዚኦ በሉ። የመላእክት አለቃ ቅዱስ ሚካኤል እንኳን ስሙ የተመሰገነ ይሁን፣ ገናናው መልአክ ስለ ሙሴ ሥጋ ከዲያብሎስ ጋር ተከራከረ፣ ተቆጣ፣ ግን ክፉ ቃል አልተናገረም። ምን አለው ጌታ? ንገሩኝ እንጂ ይገስጽ። ይሁዳ ላይ የተጻፈ መልእክት ነው።
የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ሥጋ ነው የተከራከሩት። ቅዱሳን ከሞቱ በኋላ ያማልዳሉ አያማልዱም እያሉ ይጠይቁናል። ከዚህ በላይ መፍዘዝ እኮ የለም። ሰይጣን አይምሮአችንን እንዳያደነዝዘው ይጠብቀን መድኃኔዓለም። ከሞቱ በኋላ ቅዱሳን ምንም ጥቅም የሌላቸው ከሆኑ ቅዱስ ሚካኤል ስለ ሙሴ ሥጋ ምን አከራከረው ከዲያብሎስ ጋር? ሞቷል ብሎ አይተወውም ነበር? በጣም ቀላል እኮ መንገድ ነው። ለዚህ እኮ ብዙ መማር አያስፈልግም። ስለ ሙሴ ሥጋ ሚካኤልና ዲያብሎስ ተከራከሩ። ለምን? የሙሴ ሥጋ ቅዱስ ነው፣ ቅዱስ ነው ሙሴ። እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ ለጻድቃን። የጻድቃንን አጥንቶቻቸውን ማን ይጠብቃል? ንገሩኝ እስቲ። እግዚአብሔር ይጠብቃል። እግዚአብሔር የመረጠው አጥንቱ ይጠበቃል። መዝሙረኛው ዳዊት ነው ያለው፣ እግዚአብሔር ያዕቅብ ኩሉ አዕጽምቲሆሙ ለጻድቃን፣ አዕጽምቲሆሙ ለጻድቃን። የጻድቃንን አጥንቶቻቸውን ይጠብቃል እግዚአብሔር። በመንገዱ ላይ አጥንቶችን ያጠናል ይላል ኢሳይያስ 18:11 ላይ። እግዚአብሔር ሁል ጊዜ ይመራሃል፣ ነፍስህን ከመልካም ነገሮች ያጠግባል፣ አጥንቶችንም ያጠናል። አንተም እንደሚጠጣ ገነት ውሃውም እንደማያቋርጥ ፈሳሽ ትሆናለህ። የሚጠጣ ገነት ውሃው የማያቋርጥ ፈሳሽ ይሆናል። ሰው የእግዚአብሔር ሰው ሲሆን ክብርና ምስጋና ለስሙ ይሁን። የሚቋረጥ ቅድስና አልተሰጠንም። ምድር ላይ ታሪኩ ሰው የሚያበቃ ከሆነ ሃይማኖት ምን ይጠቅማል? በስጋ ብቻ ከሮጥንበት ሊበቃ እኮ ነው አይደለም። ስለ ሙሴ ሥጋ ተከራከሩ። ከዛ አልተቆጣም ሚካኤል። የዲያብሎስ ንግግር ዕውቀት የጎደለው ክፋት የተሞላው ተንኮል የበዛበት እንደሆነ ጥመት ያለው እንደሆነ ሲያይ ምን ብሎ ገሰጸው? እግዚአብሔር ጌታ ይገስጽህ አለው። አሁንም በክፋት መንገድ የሚመጡትን ጌታ ይገስጽልን፣ መድኃኔዓለም ይገስጽልን። በዚህ ልክ ነው ሙሴ፣ በዚህ ልክ የከበረ የእግዚአብሔር ሰው ነው። ሚካኤል ከሞተ በኋላ የሚከራከርለት፣ ከተቀበረ በኋላ የሚከራከርለት ነው ሙሴ። ህዝቡን እየመራ የመጣው ሙሴ ግን የት እንደሄደ አናውቅም። ጣዖት ካላመለክን አሉ እስራኤል። ሰይጣን ወደ ልቡ ሲገባ ሰው ወረተኛ ይሆናል። በዚህ ዓለም ላይ ትልቁ የሰይጣን ነገር ወረት ነው። ፍቅርን አቀዝቅዞ ጥላቻን ወልዶ መለያየትን አምጥቶ እስከ መገዳደል የሚያደርሰው ወረት ነው። መድኃኔዓለም ከወረት ይጠብቃል። ወረተኛው የእስራኤል ህዝብ 40 ቀን ቆያሉ። መና እያወረደ የሚመግባቸውን፣ ባህር ከፍሎ ያሻገራቸውን፣ ጠላቶቻቸውን እጁን ሲዘረጋ የሚገድልላቸውን፣ መንገዳቸውን እየጠረገ የሚመራቸውን ጠንካራውን ሙሴ፣ ክቡደ መዝራዕት የሆነውን ሙሴ፣ ብርቱውን ሙሴ፣ እጁን ዘርግቶ የሚውለውን ደከም ሲል አሮንና ኢያሱ የሚደግፉት የነበረ እስራኤል፣ ሙሴ እጁን ሲያወርድ እስራኤል ይሸነፍ ነበረ ይላል። ከጠላት ጋር ሲዋጉ በመንገድ ላይ በጉዞአቸው ላይ መሰናክል ሲገጥማቸው ሙሴ እጁን ሲዘረጋ እስራኤል ያሸንፍ ነበር። ሙሴ እጁን ሲያወርድ ደግሞ ይሸነፍ ነበር። ቅዱሳን እጃቸውን ካወረዱ እንሸነፋለን፣ ብቻችንን አንችልም። ጸሎታቸው ያስፈልገናል፣ ልመናቸው ያስፈልገናል። የተክለ ሃይማኖት ጸሎት ያስፈልገናል። የደብረ ሊባኖስ ጸበል ያስፈልገናል። የእቲሳ እምነት ለኛ ያስፈልገናል። የቅዱስ ሚካኤል ጠበቃነት ያስፈልጋል አያስፈልግም? ያስፈልገናል። ለኛ ይከራከራል። ለሙሴ ሥጋ ተከራክሯል። ሚካኤል የተከራከረለት ሙሴ ሕያው ነው። ክብርና ምስጋና ለአምላካችን ይሁን። እስራኤል ግን ወረተኛውን ረሱት፣ ሙሴን ረሱት፣ መንገድ የመራቸውን ሰው ረሱት፣ ጠንካራውን ሰው። ከዚያ በኋላ ከየት እንደሄደ አናውቅም፣ በፊታችን የሚሄዱ አማልክት ይሰራልን አሉ። ምድረ በዳውን አቋርጠው ብዙ ተጉዘው ነበር። የሲና ተራራ ስር፣ የተቀደሰው ተራራ ስር የእሳቱ ጢስ፣ የዕጣኑ ሽታ፣ ልዩ የሆነ መዓዛ ከተራራው ላይ ይታይ ነበር። የከበረ መዓዛ እግዚአብሔር ባለበት ተራራ ላይ አለ። የእግዚአብሔር ተራራ ንጹሐን የሚገኙበት ተራራ ነው። እግዚአብሔርን የሚፈሩትን የሚያከብሩ ዘያከብሮሙ ለፈራያነ እግዚአብሔር አይደል? መኑ ያድር ውስተ ጽላሎትከ ወመኑ ያጸልል ደብረ መቅደስከ። ማን ነው በቅድስና በመቅደስ የሚያድረው? ማን ነው በቅድስና ስፍራ በቸርነት ተጠልለው የሚኖር? መቅደስ ስብሐተ እግዚአብሔር እየሰማ ማን ነው? እጁ ንጹሕ ልቡ ንጹሕ የሆነ ወዘይ መሐለ በጎህሉት ለቢጹ በባልንጀራው ላይ በሐሰት ያልማለ ወዘይ ለቃ ወርቆ በረዴ ወርቁን በአራጣ ያላበደረ እያለ ይወርድና መዝሙር 13 ላይ ያለው ዘያከብሮሙ ለፈራህያነ እግዚአብሔር፣ እግዚአብሔርን የሚፈሩትን የሚያከብር ነው መንግሥተ ሰማያት የሚገባው። እነማን ናቸው እግዚአብሔርን የሚፈሩት? እነ ሙሴ፣ እነ ቅዱስ ሚካኤል፣ እነ ኤልያስ፣ እነ አቡነ ተክለ ሃይማኖት፣ እነ ገብረ መንፈስ ቅዱስ፣ እነ ቅድስት አርሴማ፣ እነ ቅድስት ክርስቶስ ሰምራ፣ ደጋጎቹ እናቶቻችን አባቶቻችንን
እነሱን ያከበረ እግዚአብሔርን የሚፈሩትን የሚያከብር ይላል። መዝሙር 14 ገብታችሁ አንብቡት። በተቀደሰው ቅድስና ስፍራ የሚቆመው በተራራው የሚጠለለው ደብረ እግዚአብሔር የተቀደሰው ተራራ ማን ነው? በቅድስና ስፍራ የሚያድረው እግዚአብሔርን ተክለ ሃይማኖትን የሚያከብር ለቅዱሳን ክብር የሚሰጥ ወለራታን ይደልወሙ ክብር የሚለውን የዳዊትን ቃል የሚፈጽም ለቅኖች ምስጋና ይገባል። ምን ይገባል? ለተክለ ሃይማኖት ምን ይገባል? ለቅዱስ ሚካኤል ምን ይገባል? ለቅዱስ ገብርኤል ምን ይገባል? ለገብረ መንፈስ ቅዱስ ምን ይገባል? ለቅዱስ ሩፋኤል ምን ይገባል? ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ዘያከብሮሙ ለፈራያነ እግዚአብሔር እግዚአብሔርን የሚፈሩትን የሚያከብር በቅድስናው ተራራ ላይ ያድራል። ቅዱሳን ይህን ያክል ክብር አላቸው። ይህን የከበረ ሙሴ እስራኤል ረሱት። የሃይማኖት መዛነፍ፣ የእግዚአብሔር ሰውነት ማነስ፣ መንፈሳዊ ቁመና መዝለፍለፍ የሚመጣው ከቅዱሳን በመራቅ ነው። የተመረጠ ሕዝብ እግዚአብሔር የመረጣቸውን የሚመርጥ ያከበራቸው የሚያከብር ነው። ስለዚህ በየሚዲያው የምታዩት መዝለፍለፍ እግዚአብሔርን የማጣት ምልክት ነው። ኃጢአት ማለት ማጣት ማለት ነው። ኃጢአ ሲል አጣ ይላል። ማንን አጣ ማለት ነው? በቃ ሰው እግዚአብሔርን ሲያጣ ባዶ ነው የሚሆነው። ያለ እግዚአብሔር መኖር አይቻልም። ሕይወት ያለ እግዚአብሔር ባዶ ናት። ስለዚህ ኃጢአት ነው። የኃጢአት የመንፈሳዊነት መዝለፍለፍ፣ ፍጹም ተስፋ ማጣት፣ ባጋንንት የመወረስ ምልክት ነው። ሰው እንዲህ አይነት ጸያፍ ተግባር ማድረግ፣ ወደ ተሳሳተ መንገድ መሄድ፣ ለቅዱሳን ክብርን አለመስጠት። ስለዚህ ከዚህ ለመውጣት ያስፈልጋል። መጽሐፍ ከመካከላቸው ውጡና ይላል። የተለያችሁ ነው። አሁን የመውጣት ዘመን የሆነ የዘመን ከምንፍቅና የመውጣት ዘመን፣ ቅዱሳንን ከመሳደብ የመውጣት ዘመን፣ ነገረ ማርያምን አለመረዳት ካለበት ዓለም የመውጣት ዘመን፣ ወደ መረዳት የመምጣት ዘመን፣ ሳሊለነ ቅድስት ወደ ማለት ዘመን ማለት ነው። የተለያችሁ ነው፣ ልዩዎቹ ነው። እግዚኦታችሁ ዝናብ የሚያወርድ መዓቱን የሚመልስ ቁጣውን በትዕግስት የሚያደርግ ይሁን። በጸሎታችሁ ዝናብ ይዝነብ፣ ፀሐይ ይውጣ። የቅዱሳን ጸሎት ይሁን ጸሎታችሁ። ይሄ ነው ይህ ዘመን ይሁን። ይሄ የሚሆነው ሙሴያዊ የወገን ተቆርቋሪነትና መንፈሳዊ ቁመና ሲኖር ነው። ተራራው ላይ ሙሴ ይህን ሲያደርግ ከታች ያለው ሙሴ የት እንደሄደ አላውቅም ብሎ አሮንን አንቀው ያዙት ይላል። በፊታችን የሚሄዱ አማልክት ስራልን፣ እስከ መቼ እንዲህ እንኖራለን አሉ። በዚህ ጊዜ ሙሴ ገና አልመጣም ነበርና አሮን ምን አለ? ወርቆቻችሁን አምጡ፣ የሚስቶቻችሁንና የሴት ልጆቻችሁን ወርቅ አምጡ፣ የአንገታቸውን ሐብል፣ የጣቶቻቸውን ቀለበት፣ የእጆቻቸውን አምባር፣ የእግሮቻቸውን አልቦ ይዛችሁን የአንገታቸውን ማርዳ ሰብስባችሁ አምጡ አለ። ብሩንና ወርቁን ሰብስቡና አምጡ፣ ጌጦቹን። እስራኤል በጌጣቸው ስስታም ነበሩና ከግብፅ በወጡ ጊዜ የልፋታችሁ ዋጋ ነው፣ ደሞዛችሁ ነው፣ የምትችሉትን ያዙ ተብለው ይዘው የወጡት ነውና መንገድ ላይ አላመረቱ፣ ወርቅ አላነጠሩ፣ ቅርሳቸው የቀራቸው እሱ ነውና አያመጡትም ብሎ ነው አሮን ይሄን ያለው። እስከዛ ድረስ እነሱ እስከሚያመነቱ ዛሬ ነገ እያለ ሙሴ ይወርድልኛል ብሎ ነበር የጠበቀው። እንደጠበቀው አልሆነለትም። ወዲያውኑ አመጡት። ሰይጣን ክፉ ነው። አንዳንድ ጊዜ ለምግብ ስትጠይቁት ምንም የማይሰጣችሁ ሰው አለ። የጫት ካላችሁ ዘርግፎ ይሰጣችሁ። አንድ ዳቦ ለሁለት ተካፍለው የሚበሉ ጓደኛሞች ብዙም አይታዩም። አንድ ሲጋራ ለ6 የሚያጨሱ ግን ይኖራሉ። የሚያጠፋውን በደንብ ነው የምንካፈለው እኮ። እንደው አንዳንዴ የአጫሾችን ፍቅር ይስጣችሁ ያሰኛል እኮ። በሲጋራ በኩል ሳይሆን በዳቦ በኩል ብናደርገው ቢቀየር። ሱስ ነውና ቁሯን ያጨሷታል ለ6 እየሳቡ ተላላፊን በሽታ ቢኖር አንድ ግርጫት ቅንጥለው የጀበና የሲኒ ብለው እንደምንም ቆርጥመዋት ተወስውሰው ሌላ ፍለጋ ሄዳሉ በጋራ። በጫት አይጨከንም፣ ምን ቢወደድ በሲጋራ አይጨከንም። ለምን? ክፉ ነገር ቶሎ መዳረስ አለበታ። ሰይጣኑም ለዚህ የሚሆን ብር ያመጣል። ወርቃችሁን አምጡ ሲባል ለጣዖት ሲሆን ይሻሉ፣ ለተቸገረ ቢሆን አይሰጡም እስራኤል በፍጹም። አንዳንድ ጊዜ ቸግሮ አንዳንድ ትልልቅ ሰዎች አንዳንዴ ቸግሯቸው እንደው የድሮ ጓደኛቸው ጋር ሄደው ሊያገኙት ይችላል። እንዴ ከመጣማ አትሄድም አንድ ሁለት በልብለው ቁጭ ያደርጉታል። ሰውየው ከነጋ ያልቆረጠመውን ሰውዬ፣ ውሃ ያልጠጣውን ሰውዬ እንደው ለልጆቼ ጉሮሮ አበድረኝ ሊል ቁጭ ሲል በይሉኝታ ደረቁን ያጠጡታል። ጥይት የሆነውን መጠጥ ሁለቱን እንደወሰደ ሰውነቱን ይስታል። ድህነቱን ለጊዜው ሊረሳ ይችላል። እቤት ግን ሀፍረቱንም
ድፍረቱንም ቀላቅሎ ይገባና ረስቷቸው የተኛል። ጠዋት በሽተኛ ይሆናል። የሄደው ለሌላ ነገር ነው። እንዲህ አይነት ሰውኛ ጋር ሲመጣ ይሄንን አንዳደርግ ማስተዋል ይስጠን መድኃኔዓለም። አይችልም ማጨጓራው ለራሱ ዳቦ አልቆረጠመም። ለልጆቹ የሆነ ነገር ሊጠይቅ ነው የመጣው። እኛ ግን ያለንበት ቦታ ከጮማ በኋላ ይዘነው ከቆሎ በኋላ የማይጠጣውን ሰተነው ሰውየውን ገለን እንመልሰዋለን። ገንዘብን ብንሰጠው ይዞ አይገባም። በሰላም የሚገባውን በእግዚአብሔር ቸርነት ነው። ለክፉ ነገር ውስኪ ያወርዱለታል። ያ ሰውዬ ሞቅ ብሎ ትንሽ አብሯቸው የመጣሁት እኮ ገንዘብ ልጠይቅህ ነበር፣ ትንሽ ቸገረኝ፣ እቺን ወር በጣም በፈተና ውስጥ ነው ያለሁት እና እንደው ደሞዝ ሲመጣ ቀስ ብዬ ከፍልሃለሁ ብሎ ሲጠይቀው አረ ምንም የለኝም ዝም ብሎ እስኪውን ጠጣ። 100 ብር የጠየቀውን ሰውዬ እምቢ ብሎት የ10 ሺህ ብር እስኪ ግቶ ጉበቱን አጥቁሮ ይመልሰዋል። ሰይጣን ክፉ ነው። ለክፉ ነገር ጋባዡ ብዙ ነው። የማይጠቅመውን ይግቱናል። ዓለም እንደዚህ ነው። የሚጠቅመውን ይነጥቀናል። ቅሚያ ላይ ነው ያለው። ዓለም ዘረፋ ላይ ነች። ለዚህ እኮ ነው ዲያብሎስ ከህፃናት ጀምሮ ማሰልጠን የሚጀምረው። ከማህፀን መዋረስ ጀምሯል እኮ። ይሄን ታውቃላችሁ? ሰይጣን ከማህፀን የመዋረሱ ምልክት ዝሙት ከአንደኛ ክፍል ጀምሮ ነው ሳየኖርኩት የሚል ትውልድ ካየን የት ጋር ነው የሚሰለጥነው? እግዚአብሔር የእናቶችን ማህፀን ይጠብቅልን። ማርያም 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 በሉ፣ ግድ የላችሁ ውዳሴ ማርያም ድገሙ። እናቶች የምትወልዷቸው ልጆች እንደ መጥምቁ ዮሐንስ እንዲሆኑ፣ እንደ አቡነ ተክለ ሃይማኖት እንዲሆኑ፣ እንደ ቅዱስ ቂርቆስ እንዲሆኑ፣ እንደ ቅድስት ክርስቶስ ሰምራ እንዲሆኑ እግዚአብሔር ልጆቻችንን ቅዱሳን ያደርግልን። እየተዋረሰ ዲያብሎስ አስቸግሯል። ለምን? ለክፉ ነገር ብቻ የሚሰነዘር እጅ ስለበዛ ስለተጨካከነን ለመጥፎ ነገር ይዘረጋል። አያመጡትም በወርቅ ይወዳሉ ብሎ ያሰበው አሮን አንድ አሰበው አልሆነም። ሰይጣኑ ቶሎ አምጡ አላቸው። ከጠየቁት በላይ ሰብስበው ሰጡት። ዝም ብሎ የጥጃ ምስል ቀልጦ የተሰራ አደረገና በእሳት ለብልቦ እሱ ቀልጦ እንዲሄድ ፈልጎ ነው። ቢወረውረው ያማረ ያብረቀረቀ የላም ቅርጽ ይዞ ብቅ። ከዚያ በኋላ የነገ የእግዚአብሔር በዓል ነው አለ። ታላቁ እግዚአብሔር በአንድ ጥጃ ቅርጽ በላም ቅርጽ ተቀየረ። ሰይጣን ሲያሰክረን እንደዚህ ነው። እኩያው ከእግዚአብሔር ጋር እኩያ ያደርገናል። አንዳንድ ነገሮችን ከሌላ ቤት ስትሰሙ እግዚአብሔር በጣም የተደፈረበት ሆኖ ይታያል። እኛ እኮ ልዩነታችን በስዕለ ማርያም ብቻ አይምሰላችሁ። ስዕለ ማርያሙ ላይ ጌታ እኮ አለ። መነሻችን ጌታም ነው። ስሙ ለዘላለም የተመሰገነ ይሁን። የተቤዠን አምላክ ብቻውን ተአምራት የሚያደርግ ዘገብረ አብየ ወመንክረ ባህቲቱ እያልን የምንዘምርለት ብቻውን ታላላቅ ተአምራት ያደረገ አዳምን በራሱ ዘገብሮ ለአዳም በዘዚአሁ አርአያው አምሳል እያልን የምናዜምለት ቅዱስ 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 የምንለው እግዚአብሔር መች በደረጃው ተመለከ በዚች ምድር ላይ? ወደ ሌላው ሳንገባ በነገረ ክርስቶስ መች ተግባባን? ጥጃ አቁሞ እግዚአብሔር ነው እንደማለት ያለ ኪሳራ የት አለ? መጥቶ በመስቀል ላይ የዋለውን ጌታ አማላጅ ነው ከማለት በላይ ኪሳራ የት አለ? ስለ ትህትና ወርዶ ደሙን ስላፈሰሰ እኩያ አድርጎ ማሰብ፣ የማይገቡ ቃላቶችን ጽርፈቶችን በእግዚአብሔር ላይ በክርስቶስ ላይ እንደ መናገር ያለ ስህተት የት አለ? ደካሞችና ደፋሮችና ኩሮዎች ሆነው ኃይልና ስልጣን ያላቸውን እንኳን ሲሳደቡ አይንቀጠቀጡም ይላል። ምን አይነት ስልጣን? መለኮታዊ ስልጣን። ቅዱሳኑን ሙልጭ አድርጎ ሰድበው ገምግሞ ክርስቶስን እኩያ ያደረገ ትውልድ ላይ ነው ያለነው። ልብ ይስጠን መድኃኔዓለም። ስለዚህ እግዚአብሔር የመረጠው ሕዝብ ያስፈልጋል። ከዚህ የወጣ ትሁት ሕዝብ፣ መድኃኔዓለምን የሚፈራ ሕዝብ፣ ቅዳሴ የሚያስቀድስ ሕዝብ፣ የሚቆርብ ሥጋው ደግሞ የሚቀበል ሕዝብ፣ ልጆቹን በሰንበት መቅደስ ሳያስነካ የማይውል ሕዝብ ያስፈልገዋል እግዚአብሔር። የተመረጠ ልዩ ሕዝብ። ስለዚህ እነዛ ሁሉ መስገድ ጀመሩ። የመስዋዕት ቀን ነው አለ አሮን። ከዛም በኋላ የሚሰማው ዘፈን ተሰማ እየወረደ። ከመውረዱ በፊት እግዚአብሔር ሕዝብህ ትቶኛል አለው። ሕዝቤ 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 ሲል ነበረ በሙሴ አፍ ለፈርዖን ሕዝቤን ልቀቅ ይላል እግዚአብሔር ብሎት የለ። የእግዚአብሔር ሕዝብ ነበር እስራኤል የሚባለው። ልክ ፊቱን ወደ ጣዖት ሲመልስ ሕዝብህ አለው ለሙሴ። አሁን አንተ የምትመራው ሕዝብ ከኔ ወጥቷል። እንዲህ ከመባል ይሰውረን መድኃኔዓለም። ሙሴ ግን ደግ ሰው ነው፣ ቅዱስ ነው። ቅዱሳን የምንወዳቸው ለዚህ ነው። ያንተ ያልሆነ ለኔ መች ይሆናል? እኔም ትቼዋለሁ እንደፈለግህ አድርገው አላለም ሙሴ። የቅድስናን ጥግ እግዚአብሔርም ጨካኝ ሆኖ አላለም። ይሄን ቃል ህዝቡ ላይ በጣም ስላዘነ ነው። ሩሩህ አባት ነው። ግን የሙሴንም ልብ ያውቃልና የሙሴን ደግነት አርአያ ላይ ያደርግ። ልጅ በጣም ሲረብሽ ባልና ሚስቶች ምን ይባባላሉ? እባክሽ ይሄ ልጅሽን እኮ እዛ መንገድ ላይ እንዲህ ሲያደርግ አየሁት ይላታል።
ጥሩ አድርጎ ከመጣ በትምህርቱ ጎበዝ ከሆነ ግን ልጅሽ ይላታል። ጎበዝ የኔ አንበሳ ልጄ። ሲያጠፋ ልጅሽ፣ ሲያለማ ልጄ። አያችሁ እግዚአብሔር ይህንን ነው ያደረገው። በጣም ሲጠፉበት ህዝብ አለው አይመጥነውም አለ እግዚአብሔር። ለእግዚአብሔር የሚመጥን ልጅነት ይስጠኑላችንንም። ልጅነታችን እግዚአብሔርን የሚመጥነው እግዚአብሔር በእኛ አምላካቸው ሊባል አያፍርባቸውም ይላል መጽሐፍ። እግዚአብሔር አምላካቸው ሊባል የማያፍርባቸው ህዝቦች መሆን አለባቸው ኦርቶዶክሳውያን። በመንፈሳዊ ጥባት ሞትን ባለመፍራት የሚመጣውን በመጋፈጥ በክርስትና አቋም አንድ ሆኖ በመኖር ሰማይ ሰማይ በማየት የዕጣኑን መዓዛ በመናፈቅ ክርስቶስን የሚያይ መንፈሳዊ ቁመና ያስፈልገናል። ዝም ብሎ ደርሶ መሄድ ምንም ጥቅም የለውም። አሁን ደርሰን የምንሄድበት አይደለም። እንኳን ደረስ መለስ ብለን እንዲሁም ሰይጣኑ እየፈለገን ነው። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ንቁ ጴጥሮስ ነው የሚለው። በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባል። የሚያስጨንቃችሁን በእርሱ ላይ ጣሉት። በመጠን ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። ሰይጣን እየዞረ ነው ወንድሞቼ እህቶቼ። የሚውጠውን ፈልጎ እንደሚያገሳ አንበሳ ሊጫወትብን በዙሪያችን ሰፍሯል። ክፉ ዘመን ላይ ነው ያለነው። የተመረጠ ህዝብ ያስፈልገዋል። ስለዚህ ህዝብህ ሲለው ሙሴ ደነገጠ። ምን አጠፋ ህዝቡ? ይሄን ህዝብ አጠፋዋለሁ አለ እግዚአብሔር። አንተን በሌላ ህዝብ ላይ ሾመሃለሁ ላጥፋው አለው። አይተው እንግዲያውስ ህዝብህ በድሏል። ሙሴ እየወረደ ዘፈን ሰማ። ያለ ልክ ሰምቶ ማያውቀው ዘፈን፣ ሰምተንም ማናውቀው ጩኸቶች እኮ እየሰማን ነው። ከሰይጣን ጋር ዓለም የመዋሉ ምልክት እኮ ነው። አብረውት ብዙ ዓመት የተጓዘውን ህዝብ ሰምቶ ማያውቀውን ዘፈን ሰማ። ግጥምና ዜማው ከዲያብሎስ ነዋ። ኧረ ይሄ ነገር ምንድን ነው? እንዲህ አይነት ዘፈን ሰምቼ አላውቅም አለ ሙሴ። ከዛ ኢያሱ ምን አለው? የድል ነሺዎች ድምፅ አይደለም፣ የምስጋናም ድምፅ አይደለም፣ የሰካራሞች ድምፅ ነው። ጉሽ ጠላ የጠጡ የወይን ጠጅ ያበዙ ሰዎች የሚያሰሙት ድምፅ ነው። ምንፍቅና ስካር ነው። አሁን የሰካራም ድምፆች በስተዋል። የተቀላቀለ ጠጥተው ጉሽ ጠላ ጉሮሯቸውን ያነቃቸው ሰዎች እኛም ቤት ሌላም ቤት ሞልተዋል። ቀላቅለው የሚያወሩ ጥንቁልናውን ከቅዳሴ ጋር እስክስታውን ከማለት ጋር ሊቀላቅሉብን ይሄዱ አሉ እኮ። ሙሴ ዘመዶቹ ናቸው ጨፍረው እግዚአብሔርን የናቁት። አሁንም የኛው ሰዎች ጠምጥመው እግዚአብሔርን ሲንቁት ሚዲያ ላይ አይታቸዋል። ማህሌቱን እስክስታ ሲያረጉ እንቅጥቅጥ ሲያረጉ ይሄ ካጋንንት ነው። መንቀጥቀጥ የክርስትና አይደል፣ ውሸት ነው። ግለሰብና ተቋም ይለያያል። ይሄ ሃይማኖቱን አይወክልም። አባቶቻችን በጸናጽል ደመቅ ሲል እንኳን እያስቆሙ ነው ያደግነው። አሁን ግን እንዲህ አይደለም። አንዳንድ ቦታ እስክስታው መንቀጥቀጡ ይታያል። መንፈስ ቅዱስ ነው እንዲህ የሚያደርግ። መንፈስ ቅዱስ የለንም እኛ። ኧረ ተዋህዶ በዚህ አትታወቅም። ተቀላቅለናል። ተራጋሚው መራቂውም አንድ አይነት ሆኗል። ንጹሑን ካህን ከአዳፋው መለየት እስኪያቅተን ድረስ እኮ ተቸግረናል። ነይ ተሳለሚ ብለው አደንዝዘው የሚቀሙ ሰዎች ያሉባት ምድር ላይ ካህን ነው ትሉታላችሁ? ይሄንን ንስሐ ካልሰጧችሁ ብሎ ንስሐውን በገንዘብ የሚመነዝር ሰው በአጥቢያችሁ ያዙ ካህን። መንገደኛው ረዘም አድርጎ የለበሰው ኦርቶዶክስ አይምሰላችሁ። አጭበርባሪ የበዛበት ዓለም ላይ ነው ያለነው። እግዚአብሔር ይሰውረን ከዚህ። ስለዚህ የተቀላቀለ የሰካራም ድምፅ ነው አለ። አሁን ብዙዎቻችን ሰክረናል፣ ተቀላቅሎብናል። ዓለሙና መንፈሳዊነቱ ተቀላቅሎብናል። እግዚአብሔሩና ክህደቱ ተቀላቅሎብናል። የትኛው ጋር ቆመን እያስቀደስን እንደሆነ እንኳን አናውቅም። እየመጣን እያለ ቆሞ ሸዋ እዚህ ጋራ ትርኢት የሚሰራ ራቁቱን የሆነ ሰው ታገኙታላችሁ፣ ድሬድ ያደረገ። ከዛ ራሱን እየገረፈ የቤተክርስቲያኑ አጥር ላይ እሪ ሲል ልታስቀድስ እኮ ነው የመጣኸው፣ እዛው ትቆማለህ። የታባታችሁ እነዚህን ቄሶች ያጠጣልኝ ይሄ ነው ጻድቅ ትላለህ። ራሱን ሲገርፍ ቆሞ እንደማየት ያለ ጭካኔ የለም እኮ። ሰው ራሱን የሚቀጣ ከሆነ በገዳም ዘግቶ ነው። የምን ትርኢት ማብዛት ነው? የቀረጻ ድብደባ አለ፣ ወንጀል እኮ ነው። በዚህ ልክ ነው። የክርስቶስ አካል ነው አካላችን አይደል? የክርስቶስን አካል የመቱት አይሁድ ናቸው። ሰው ራሱን በአደባባይ ከቀጠቀጠ አይሁድ ነው ማለት ነው፣ ክርስቲያን አይደለም። ግን አታውቁትም። ያ እናንተ በጣም ጻድቅ ነው ያላችሁት ሰውዬ እስከ መጨረሻ ብትከተሉት የት እንደሚገባ ታዩታላችሁ። ብዙ ማስረጃ ስላለኝ ነው የምነግራችሁ። ሰክረናል እኛ። የሰካራሞች ድምፅ በዝቷል በየመንገዱ ምላችሁ። ለዚህ ነው
ቅዳሴውና ዘፈኑ ካልተቀላቀለ የሚሉ ሰካራሞች በስተዋል። ጥጃ ይዘው እግዚአብሔር ነው እያሉ ሰገዱ። ከግብፅ ያወጣን ጥጃ ነው አሉ። እግዚአብሔር እኮ ነው ነፋሳትን አምጥቶ ውሃን እንደ ግድግዳ ያቆመ። በአፍንጫው እስትንፋስ ውኆች ተከመሩ፣ ፈሳሾችም እንደ ክምር ቆሙ። ሞገዱን በባህር ውስጥ ረጋ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ብለው የዘመሩ አንደበቶች ጥጃውን እግዚአብሔር ነው አሉ። የላሙን ቅርጽ እግዚአብሔር ነው ይሄ ከግብፅ ያወጣን አሉና ይዘፍናሉ። የሰካራሞች ድምፅ ነው አለ ኢያሱ። እውነቱን ነው። ሲወርድ ህዝቡ ተበላሽቷል። ጣዖት ግራና ቀኝ ተተክለዋል። ሁለቱን ጽላቶች እግዚአብሔር ሰርቶ የሰጠውን ወረወረው ይላል ሙሴ። ራሱን መሳተ። አንደኛው አንዱን ጽላት ሌላውን ሰበረው። ሁለቱም ጥጃውን ሰባበሩና ጣሉት። ጽላቱም ተሰበረ። ከዚያ እግዚአብሔር ለሙሴ ሌላ ጽላት እንዲሰራ አደረገው። ይሄ ራሱን የቻለ ተአምር ነው። እግዚአብሔር እንደሰራ በዛው ጽላት ቀጥሎ ቢሆን ኖሮ ዛሬ አድባራት ባልበዙ፣ ጽላቶች ባልበዙ ነበር። ምክንያቱም የመጀመሪያውን የሰራው ማን ነበረ? ሰው እንዲሰራ አልተፈቀደለትም ነበር። ሁለተኛውን ግን ሙሴ ሲሰራ ማን እንዲሰራ ተፈቀደለት? ሰው እንዲሰራ ተፈቀደ። በዚህ ምክንያት በአዲስ ኪዳን የአዲስ ኪዳኑ ታቦት ክርስቶስ፣ የአዲስ ኪዳኑ ታቦት ድንግል ማርያም፣ በአዲስ ኪዳኑ ጽላት ክርስቶስ በትክክል እየተመለከ ስጋው እየተቆረሰ ደሙ እየተቀዳ መከራውን እየጣስን ይሄው አውለብልበናለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከዚያ በኋላ በማግስቱ ነው ሙሴ ህዝቡን ሰበሰበና የዛኑ ያን ሁሉ ካደረገ በኋላ ቆመ ይላል። ሰገነት ላይ ቆመና ወቆመ ቅድመ ትዕይንት ወይቤ ዛሬዮ እግዚአብሔር ይምጻቤ፣ እግዚአብሔር የመረጠው ሁሉ ወደ እኔ ይምጣ። ወተጋብኡ ሀቤሁ ኩሉ ደቂቀ ሌዊ፣ የሌዊ ልጆች በሙሉ ወደ እርሱ መጡ። ሌዋውያን ለጣዖት ያልሰገዱ የተለዩት መጡ። በሉ እንግዲህ የእግዚአብሔር በትር ህዝቡን ሳይቀጣው ወንድሜ እህቴ ሳትሉ ሰይፍ ያለው ሰይፉን ይምዘዝና ይቅጣ አለ። ከግማሽ ሚሊዮን በላይ ከሆነው ህዝብ 3000 ሰው ሲቀጣ የእግዚአብሔር ሥራ በዚህ ቆመ። እግዚአብሔር መብረቁን አውርዶ ቢሆን ኖሮ እስራኤልም ሽክ ብሎ ባለቀ። ግን ሙሴ ምን ብሎ ለምኗል? እስራኤልንም ቀጣ። የገዛ ወንድሞቻቸውን ግደሉ ብሎ ቀጣ። እንዲቀጡ አደረገ። ኦሪታዊ ቅጣት ነው። ከዚያ በኋላስ እንደገና እግዚአብሔርን ምን አለው? ግብፃውያን ይሰማሉ አለ ሙሴ። ግብፃውያን ይሰማሉ። ከኛ ነጥቆ ያወጣቸው ለካ ራሱም ሊያጠፋቸው ነው። እኛ ላይ ያ ሁሉ መቅሰፍት ሲመጣ የነሱ ብቻ አምላክ መስሎን ነበር። አሁን ግን መንገድ ላይ ያጠፋቸው የወሰዳቸው ሊያጠፋቸው ነው ብለው አንተ ጨካኝ ያደርጉሃል። መግደል ባህሪ የሚስማማ አይደለምና ጌታ ሆይ ህዝቡን ይቅር በል አለ። እግዚአብሔርም ስለ ሙሴ ህዝቡን ማረ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሰዓታችን አልቋል። ትምህርታችን ባያልቅም ግን የሚያስምር ቁመና ያስፈልጋል ነው። የቅዱሳን ቁመናቸው ይሄ ነው። ክርስቲያኖች የእግዚአብሔር ሰው ማን ነው? ዛሬዮ እግዚአብሔር ይምጻቤ፣ እግዚአብሔር የመረጠው ወደ እኔ ይምጣ አለ። ማን ነው አሁን ወደ ሙሴ የሚመጣ? ወደ ቅዱስ ሚካኤልስ የሚመጣ የመረጠው ማን ነው? ቅዱስ ሚካኤል የሚነግረን ብንመጣ የክርስቶስን ስጋና ደም እንድንመገብ ነው። ይሄ ቤተ መቅደስ የቅዱስ ሚካኤል ቤተ መቅደስ ነው። የሚፈተተው የማ ስጋና ደም ነው? የእግዚአብሔር ስጋና ደም። ቅዳሴው ላይ የሚከብረው ማን ነው? የታረደው በጉ ክርስቶስ ኢየሱስ። ያንን ነው የሚቆርሱት። ስጋውን በግ ይምጻ ብለው ካህናቱ በጉ ይምጣልን ይላሉ ቅዳሴው ላይ። ንርአዮ በአይንት፣ በአይኖቻችን እንየው፣ ወንጥቦ ባይዳው፣ በእጆቻችን እንረደው፣ እንቁረሰው። ይደመር ስጋው ምስለ ዝንቱ ህብስት፣ ስጋው ከዚህ ህብስት ጋር አንድ ይሁን፣ ይቀየር፣ ይለወጥ። ወደሙን ይትካው ምስለ ዝንቱ ጽዋ፣ ደሙን በዚህ ላይ ይቀዳ። አንተ ከሰማያት የወረድከው የሕይወት እንጀራ እኔ ነኝ ብለሃልና ና በጉ ክርስቶስ ሆይ ና። በጽዮን ተራራ የቆመው በግ፣ ነጩ ጻዳው በግ፣ አብርሃም በተራራው ላይ ያረደው በዕፀ ሳቤቅ የታሰረው በግ፣ ዕፀ ሳቤቋ እመቤታችን ናት። የሁላችንንም ኃጢአት የተሸከመው በግ፣ ሙሴ እስራኤላውያንን ከግብፅ ሲያወጣ ያ የታረደው በግ የእስራኤላውያንን ኃጢአት ሁሉ የመለሰላቸው። በቤታቸው መቃንና ጉበል ላይ ቀቡት። ወደ ምድር የተላከውን መላከ ሞት ደሙ መለሰ። የክርስቶስ ስጋና ደም ሞትን ይመልሳል፣ ያሻግራል። አዳፌ ነፍስ ነው ክርስቶስ፣ ነፍሳትን የሚያሻግር በሞት መንገድ ላይ ቆሞ ለህይወት በህይወት እንቅስቃሴ የሱ የሆኑትን የተመረጡትን ይለያቸዋል። ሞት እኮ
ተራ ነገር ነው የክርስቶስ ለሆኑት። እኛ በጣም የፈራነው መግቢያችንን ስለማናውቀው ነው። እግዚአብሔር መጨረሻችንን ያብጅልን። ስለዚህ ይህንን የክርስቶስ ሥጋና ደም እንዲፈተት ቅዱስ ሚካኤል ምን ይላል? ዛሃረዮ እግዚአብሔር ይምጻ በየ፣ የተመረጠ እግዚአብሔር ሰው ይምጣ። እና ምእመናን ለ2018 ተመርጠናል። ወደዚህ እንምጣ። የእግዚአብሔር ሰውነት መለያው ይሄ ነው። የእግዚአብሔር ሰው እምነት የማያሰክረው የማይቀላቀልበት ጥጃ አስቀምጦ ይሄ እግዚአብሔር ነው እያለ የሰማይና የምድሩን ፈጣሪ በአንድ የወርቅ የቀለጠ ወርቅ ቅርጽ የማይስል እግዚአብሔር አምፃ ዓለማት ፈጣሪ ዓለማት ነው ብሎ የሚያምን ከፍ ያለ ነው የሚል ሥጋ ስለለበሰ የማይንቅ ዮሐንሳዊ ቁመና የእግዚአብሔር ሰውነት ይሄ ነው። ዮሐንስ መጥምቀ መለኮት ዮሐንስ ርዕሰ አውደ ዓመት የተባለ ዘይመጽእ ኀቤ ዘሃሎም ቅድሜ ዘይደልወን ይፍታቶ ታናሳኒሁ ምገሪሁ፣ የእግሩን ጠፍር የጫማውን ጠፍር እፈታው ዘንድ አልችልም፣ ከኔ በኋላ ነው የሚመጣው። 6 ወር ቀድመዋለሁ። የ6 ወር ታናሽ ነው። ምድር ላይ ሲወለድ ግን ከኔ በፊት የነበረ ነው። ወውቱ ያጠምቀክሙ በመንፈስ ቅዱስ እሳት፣ እሱ በውሃና በመንፈስ ያጠምቃለሁ፣ እሱ ግን በእሳትና በመንፈስ ቅዱስ ያጠምቃል ይመጣል ያላችሁ። ከዚያ በኋላ ታስሮ የመሰከረለትን ሰምታችኋል። ወእንቲያውሰ ተሰልጠት ወእንቲያውሰ ትበዝእ፣ የኔ ተፈጸመች ወፍሳዚያ የሰናው ተፈጸመ፣ የኔ ደስታ ተፈጸመ። ዘቦቱ መራት መራዊ ውእቱ ነው ያለው። ሙሽራይቱ ያለችው እርሱ ሙሽራ ነው። ሙሽራይቱ ቤተክርስቲያን ያለችው ክርስቶስ ሙሽራ ነው። በደሙ ቤተክርስቲያንን የቀደሳት ንጽሕት ያደረጋት የመረጣት ቅድስት ክብርት ቤተክርስቲያን ሙሽሪት በደሙ ቀድሷት በደም ቀራንዮ ላይ የተሞሸረላት ሙሽራዋ ክርስቶስ። ሙሽራይቱ ያለችው እርሱ ሙሽራ ነው። ቤተክርስቲያን ያለችው ጉልላቷ የሆነላት እርሱ ክርስቶስ ነው። ስለዚህ አለ ከዚህ በኋላ ሚዜው ቆሞ በሙሽራው ደስ ይለዋል። እኔ ደስ ብሎኛል። ወፍሳዚያ የሰናው ተፈጸመት፣ የኔ ደስታ አሁን ተፈጸመች። የእግዚአብሔር ሰው የመሆን የምስጢር አስተዳልው ፍኖቶ ለእግዚአብሔር ጽይሁ ፍኖቶ ለእግዚአብሔር ያልኩት አሁን ነው። እንግዲህ እኔ ጠርጌያለሁ መንገዱን፣ እሱ መጥቷል። ከዚህ በኋላስ ወእንቲአሁሰ ትበዝእ፣ የእሱ ትበዛለች። አዲስ ኪዳን ይሰፋል፣ ወንጌል ይስፋፋል፣ አብያተ ክርስቲያናት ይታነጻሉ። ክርስቶስ ሙሽራዋ የሆነች ቤተክርስቲያን ትበዛለች። የሙሽራዋ ቤተክርስቲያን ልጆች ሙሽራዋ ክርስቶስ ልጆች በእያንዳንዱ መንገድ ውስጥ ባለው ፈተና ነጩን ልብስ ለብሰው በደም ያጌጠውን ተውበው ይኖሩባታል። የእግዚአብሔር ሰውነት መለያው ይሄ ነው። ስለዚህ ቁመናችን የሚንሰካከልበት ዓመት ያደርግልን መድኃኔዓለም። የእግዚአብሔር ሰው የተመረጠ ይምጣ የሚለውን አሜን ብለን የምንሰማበት ያደርግልን። አሁን የመለወጥ ዓመት ይሁን። በቃ ድንገት ነው እኮ ጓደኛን ሸኝተው የለ አንተ ነህ አሁን ተረኛው። ስትሄድ በይባቤ መላእክት በሰማይ በዝማሬ የሚቀበልህ ኃይል ሊኖር ያስፈልጋል። ስትሄጂ በሰማይ በዝማሬ የሚቀበልሽ ኃይል ያስፈልጋል። ያኔ እንከብራለን። ክብሩን እንድንወርስ ለመንግስቱ እንድንበቃ እግዚአብሔር ለሥጋው ደሙ ክብር ያብቃን። ንስሐ ገብተን ሥጋው ደሙ ተቀብለን የመንግስቱ ዜጎች ያደርገን። የተመረጠን ሕዝቦች፣ ለጣዖት የማንሰግድ፣ ከሰከረው ጋር የማንሰክር፣ ጊዜ አነሳን ብለው እንደልባቸው ከሚናገሩት ጋር የማንሰለፍ፣ አድርባዮች ሆነን ማኅተባችንን የምናላላ፣ የአንገታችን ክር የማይረግብብን እንዲሆን እግዚአብሔር በእምነት ጽናት ያቆየን። ተዋህዶ ሃይማኖታችንን ይጠብቅልን። አጽራረ ቤተክርስቲያንን ያስታክስልን። እግዚአብሔር ልብ ላጡት ልቦና ይስጣቸው። የሰማይ አምላክ እግዚአብሔር ያከናውንልን። ይሄ ዓመት ለኛ ሁሉ የሚከናወንበት ዓመት ይሁንልን። በረከት የሚከናወንበት፣ ጽድቅ የሚሞላበት፣ ቅድስና የሚበዛበት፣ ሕፃናት ተወልደው በሰላም የሚያድጉበት፣ ቅዱስ ሚካኤል ጥበቃው መግቦቱ የማይለይበት፣ እስራኤልን በምድረ በዳ መና እያወረደ የመገበ እስራኤል ቅዱስ ሚካኤል እኛን እስራኤል ዘነፍስ የሆነውን ደግሞ ከበረከቱ ይመግበን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱስ ሚካኤል ጥበቃ፣ የቅዱሳን አባቶቻችን ጸሎትና ምልጃ አይለየን። አሜን።